ክርስቲያን እግዚአብሔርን አመሰግናለሁ ከእናንተ ጋር ለመሆን እድል ስላገኘው። ያው ሰለሞን አበበ ገብረመድህን ስሜ ነው ከተባለ እና ባለትዳር ነኝ። ቆንጆ ሚስት አለችኝ፣ 3 ልጆች አሉኝ። የአማኑኤል ህብረት ቤተክርስቲያን አገልጋይ ነኝ። ይሄ በቂ ነው። ያው እንግዲህ እሱ በደስታ ብሏል። እንግዲህ ወጥቶ የማይባል ነገር ነው። የእናንተ የ3 ቀን ኮንፈረንስ ጭብጥ ስለ ትሩፋን ቅሬታዎች የእግዚአብሔር ቅሬታዎች የሚል ስለሆነ በሁለቱ ቀን ቀድማችሁ የተነጋገራችሁባቸው ሐሳቦች ይኖራሉ። ገናም ዛሬ ከሰዓት በኋላ አለ። ስለዚህ የዛን ሐሳብ ጠቅለል አድርጎ ሊይዝ የሚችል ነገር እንዲሆን እኔ በአንድ ረድፍ ብቻ ሐሳቡን እመለከታለሁ ከእናንተ ጋር ስቆይ። ትሩፋንና የመለኮታዊ ጉብኝት ናፍቆት የሚል ነው። ወይም ትሩፋንና የጉብኝት ናፍቆት ልትሉ ትችላላችሁ። ያ ጉብኝት መለኮታዊ ስለሆነ ነው እንደሱ ያረኩት። እንግዲህ እንደምታውቁት ሁላችሁም ትረዱታላችሁ ብዬ እንደምገነዘበው በብዙ መልኩ ድሪቶ በለበሰ ዘመን ውስጥ ነው የምናልፈው እና ክፋት የሞላው ዘመን ነው። ህሊናን የሚኮሰኩስ ክፋት ነው እንዲያውም የሞላው፣ ዝም ብሎም አይነትም አይደለም። እንዲህ አይነቱ ጊዜ አቅላቸውን በማሳጣት ከአሸሸ ገዳሚው ጋራ የሚቀላቅላቸው ሰዎች አሉ፣ ያንን የሚመስሉት ማለት ነው አኗኗሩ። ሌሎች ደግሞ በእውነተኛ መንፈሳዊ ተሐድሶ ናፍቆት የእግዚአብሔርን ጉብኝት በሲቃ ተሞልተው ሁለንተናቸውን በዚህ ሐሳብ ተጥለቅልቆ የሚናፍቁ አሉ። በርሬ አርፍ ዘንድ እንደ ርግብ ክንፍ ማን በሰጠኝ እንዳለው አይነት በመዝሙር 55 ቁጥር 6 ላይ እንግዲህ እናንተም ክንፎቻችን ሳይረግቡ ምን እናድርግ ለማለት በትሩፋን ናፍቆት ተነሳስታችሁ ይመስለኛል። ዝርዝሩን ባልጠይቅም የእግዚአብሔር ቤተክርስቲያን ቅሬታዎች በሚል ጭብጥ ስር ይሄንን ድግስ አዘጋጅታችኋል። በየትውልዱ ታሪክ ተደጋግሞ እንደታየው እግዚአብሔርን በሙሉ ልብ ያመልክ የነበረው ሁሉም ሰው አልነበረም። አብዛኛው ሲሳሳት ሲደነቃቀፍ ይገኛል። እንደምታውቁት የእግዚአብሔርም ቃል እንደሚናገረው ታሪክም እንደሚመሰክረው። ያም ሆኖ ግን ሁል ጊዜ ቅሬታዎች ደግሞ አሉ። ታማኞች ትሩፋን አሉ እና ቅሬታዎች ወይም ትሩፋን ሊመጣ ያለን ጥፋትና ተስፋ ያመለክታሉ። ራሱ በቃሉ ምን ማለት እንደው በኋላ አነሳለሁ። በአብዛኛው ሊከሰት ስለሚችል መበላሸት እና በዛ መበላሸት ውስጥ ስለሚመጣ መለኮታዊ ጥበቃና ጉብኝት የሚያመለክት ሐሳብ ነው። በችግር ጊዜ ብዙሃኑ ዞር ይላሉ፣ ከእውነተኛው መንገድ ይለቃሉ። የእግዚአብሔር ታማኝ ጥቂት ባለገድሎች ደግሞ ተለይተው ይቆማሉ። በእስራኤልም ሆነ በቤተ ክርስቲያን ዘመን ይሄ እውነት ተደጋግሞ ታይቷል። አዲስ ነገር አይደለም። በእኔና በእናንተ ዘመንም ይሄ እውነት እንደጸና ይቀጥላል። ዛሬ በሚኖረን አጭር የዚህ ትምህርት ጊዜ ስለዚህ ሐሳብ ጥቂት ነገሮችን ለማመልከት እሞክራለሁ። በተለይ ደግሞ የሚሄድበት መንገድ የትሩፋን ማንነትና በመጎብኘታችን ውስጥ የሚኖራቸውን ሚና በዛች መስመር ላይ ወጥነን ለማካፈል እሞክራለሁ። እግዚአብሔር የቃሉን ደጆች ይክፈትልን፣ ልባችንንም ለቃሉ ይክፈት። አስቀድሜ ግን ትሩፋን ስንል ምን ማለታችን እንደሆነ ወይም ቅሬታዎች ስንል ምን ማለታችን እንደሆነ ብያኔ ልስጥ። መጽሐፍ ቅዱሳችን በዕብራይስጡ ሺአር በግሪክ ደግሞ ሌማ የሚላቸው በአንዳንድ የአማርኛ ቅጂዎች ቅሬታዎች ተብሎ የተተረጎመ ቅሬታ ወይም ቅሬታዎች ተብሎ የተተረጎመ ቃል ነው። ይህንን ሐሳብ ከዚህ ቀጥሎ የምናገረውን ከቅዱሳት መጽሐፍትም ወስደውን ሐሳብ የሚሰጠኝ። ሌሎች ቅጂዎች ግን ቅሬታዎች የሚለውን ትሩፋን ብለዋል። ስለዚህ ትሩፋን ማለት ቅሬታዎች ማለት ነው። እናንተ ቅሬታዎች ብላችሁ የተነጋገራችሁበትን እሱኑ ነው በሌላ ቃል ትሩፋን ምለው። የአንድ ማህበረሰብ ጥቂት ክፍል ማለት ነው። ሊትራሊ ከወሰድ ነው እንዲሁ በቁሙ ቃሉ ሲተረጎም ከአንድ ማህበረሰብ የቀረው የተረፈው ጥቂቱ ማለት ነው። ግን በነገረ መለኮታዊ መጽሐፍ ቅዱሳዊ ሐሳብ ውስጥ ግን በእግዚአብሔር ጥበቃ
ከመከራና ከክህደት ተጠብቀው የተረፉ አማኞች ማለት ነው። a core of believers preserved by God minority ማለት ነው። ጥቂቶች ከመከራ የተረፉ survivors ማለት ነው። ወይ እንግዲህ ሁለት ቁልፍ ነገር አለ፣ በኋላ ማነሳዋለሁ። እነዚህን ቅሬታዎች ስናይ ከምን የተረፉ ናቸው የሚለው ነው። እንግዲህ ትሩፋን ብዙ ነው። ስሩ ተረፈ የሚል ግስ ሆኖ ትርጓሜው ግሱ ዳነ፣ ቀረ፣ ተፈታ፣ ተፈወሰ ማለት ነው። ትሩፋን ስንል እንግዲህ የትሩፍ ብዙ ቁጥር ነው ማለት ነው። ስለዚህ ቅሬቶች ወይም ቅሬታዎች እምነታቸው የጸና ምግባራቸው የቀና ከብዙሃኑ በተለየ መንገድ ለቃል ኪዳኑ ታማኝ የሆኑ ቃል ኪዳን ጠባቂዎች ማለት ነው። ቴዎሎጂካሊ ማለት ነው፣ ነገረ መለኮታዊ በሆነው ሐሳብ ስንወስደው ቃሉ። ስለዚህ ትሩፋን የሚፈጠሩት አንድም በአስደንጋጭ መዓት ጊዜ፣ በካታስትሮፊ ጊዜ ማለት ነው። ከአስደንጋጭ መዓት ቁጣ በእግዚአብሔር መለኮታዊ ትድግና የተረፉ ጥቂቶች ማለት ነው፣ የዳኑ ጥቂቶች ማለት ነው። ሁለተኛ ደግሞ አጠቃላይ መንፈሳዊ ድንዛዜ በሰፈነበት ጊዜ፣ ቃል ኪዳናዊ ታማኝነት በተጓደለበት ጊዜ፣ ክህደት በተንሰራፋበት ጊዜ፣ አፖስቴሲ ሲንሰራፋ ደግሞ በዛ ጊዜ ተለይተው ለእግዚአብሔር ታማኝ በመሆን ለቃሉ የሚቆሙ ማለት ነው። እነሱን ትሩፋን እንላለን። ስለዚህ የትሩፋን ጽንሰ ሐሳብን ስንመለከት በአስቸጋሪ ሁኔታ ውስጥ እንኳ ቢሆን የእግዚአብሔርን ታማኝ ጥቂት ወሳኞች ወይም ጥቂት ሰዎች ሆነው ግን ጉልህ ሚና እንዲጫወቱ እግዚአብሔር የሚጠቀምባቸው እንደሆነ ያስተምረናል። በእምነታቸው ጸንተው እግዚአብሔርን ማገልገል የሚቀጥሉ፣ ከብዙሃኑ ጋራ የማይሄዱ፣ በሞቀበት በፈላበት ጣዱኝ የማይሉ፣ በእግዚአብሔር ቃልና በቅዱሱ መንፈስ የሚመሩ፣ ጽናታቸው በእግዚአብሔር ላይ ባላቸው እምነት ላይ የተመሰረተ ጥቂት ትሩፋን እነሱን ማለታችን ነው። ይሄን ያህል ፍቺ ከሰጠው ይበቃኛል። ምን ማለት ነው ትሩፋን ስንል፣ ቅሬታዎች ስንል ለሚለው መጽሐፍ ቅዱሳዊ ነገረ መለኮታዊ ማዕቀፉን ደግሞ ለማሳየት ለሞክር። በሁለተኛ ደረጃ ከእኛ ያገኘነው ሐሳቡን ስለ ቅሬታዎች ወይም ትሩፋን ከመጽሐፍ ቅዱስ ነው ያገኘነው፣ ፈልስፈን አይደለም። በተለያዩ ትውልዶች መካከል ህዝቡ መንገዱን ሲስት፣ ከእግዚአብሔር ሲለይ እምነታቸውን ጠብቀው የቆሙ ጥቂቶች ተገኝተዋልና ነው። የተወሰኑ ነጠብጣቦችን አያይዛለሁ በቅዱሳት መጽሐፍ። እንግዲህ የኤደን ገነቱ ቀውስ በኋላ ኃጢአት ወደ ዓለም ገባ። የኤደን ገነት ቀውስ የምንለው የአባታችንና የእናታችን የመጀመሪያዎቹ ወላጆቻችን መሳሳት ማለት ነው። እነሱን ተከትሎ በኤደን ገነት የተፈጠረውን ነገር ማለት ነው። ሰውም ከገነት ተባረረ። ያንን ተከትሎ በቃየል ትውልድ በኩል አመጽ የበለጠ ቁልቁል በሚያወርድ ጥምልምሎሹ ቀጠለ ማለት ነው። ኃጢአት እንደሱ ነው ባህሪው። አምዘግዝጎ አንድ ቦታ ይጀምራል፣ እየባሰ ነው የሚሄደው። ዳውንዋርድ ስፓይራል ይሉታል። ቁልቁል ነው የሚሆነው፣ ግን የማያቋርጥ ነው እና ክፋት እየበዛ ሄደ። ከዛ ጀምሮ በኖህ ዘመን ላይ ሲደርስ በምድር ኃጢአት ተንሰራፋ፣ አመፃና ርኩሰት በዛ። እንዳ ቃሉ ቀጥታ የሚጠቀመው በምድር ላይ የሰው ልጅ በበዛ ጊዜ፣ በረባ ጊዜ ምድርን በአመፃ ሞላ። እግዚአብሔር ብዙ ተባዙ ምድርን ምሏት ያለው የሱ መልክ ነጸብራቅ በሆኑ ሰዎች እንድትሞላ ማለት ነው። የሥነ ፍጥረታዊ አደራችን ወይም ኃላፊነታችን የእግዚአብሔርን መልክ ማንጸባረቅ ነበር። ነገር ግን የሰው ልጆች በምድር ላይ በረቡና በበዙ ጊዜ ከውድቀት በኋላ ምን አደረጉ? ምድርን በኃጢአት ሞሉ። ቫዮለንስ ተሞላች ይላል፣ አመፃ ተሞላ። ስለዚህም እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋዋለሁ አለ ይላል መጽሐፍ ቅዱስ ዘፍጥረት 6 ቁጥር 5 እና 7 ላይ። ስለዚህ በእግዚአብሔር እውነት ላይ መታመን ያልቻለው የሰው ዘር በኃጢአት እየባሰ ሄዶ ምድርን በአመፅ ሞላ። በዚህ ምክንያት እግዚአብሔር ምን አደረገ? አጠፋዋለሁ አለ። ያ ፍርድ ደግሞ እግዚአብሔር የሚያጠፋበት በውሃ መስመጥ ነበረ። በአፍንጫው የሕይወት ትንፋስ ያለው ፍጥረት ሁሉ በእግዚአብሔር ፍርድ ምክንያት ተደምስሶ ጠፋ። አመፀኛው ዓለም በጌታ ፍርድ ተደመሰሰ። እግዚአብሔር የገዛ ዓለሙን በፍርድ አደሰ። አመፃ እስከ መጨረሻው ዝም ብሎ ሊቀጥል አይችልም። እግዚአብሔር ጻድቅ ዳኛም ነው። ሰው ንስሐ ካላደሰው
የልዑሉ አምላክ ዓለምን መለኮታዊ ፍርድ ያነጻዋል። ስለዚህ እግዚአብሔር የገዛ ዓለሙን በፍርድ አደሰ። በጊዜው በተከሰተው መላለማዊ ፍንገጣ መካከል ግን አንድ ጻድቅ ቅሬታ ተገኘ። ኖህ እና ያው ቤተሰቡ ለ120 ዓመት የንስሐ ሰባኪ ነበረ። በዙሪያው በነበረው ሕዝብ ማላገጫ ነበረ፣ መተረቻ ነበረ። ለ120 ዓመት ማለት ነው። የእግዚአብሔርን ቃል ከሰማበት ጊዜ ጀምሮ በዙሪያው በነበረው ዓለም የተገፋ ነበረ፣ በብዙሃኑ የተገለለ ነበረ። ነገር ግን ጸንቶ ቆመ። ከዛ በኋላ በዚህ አልቆመም። ያው እንደምታውቁት ከጥፋት ውሃ በኋላ በኖህና በልጆቹ የሰው ዘር ቀጠለ። ሌላ መላለማዊ አመጽ ተከተለ። የባቤል አመጽ የሚባለው ዘፍጥረት 11 ላይ የምታገኙት ነው። እና አመፀኛውም ህዝብ ተሰበሰበ። በምድር ከመበተናችን በፊት ራሱ ወደ ሰማይ የሚደርስ ግንብ እንስራ አሉ ይላል። ስማችንንም እናስጠራ ሳንበተናሉ። እግዚአብሔር ሰውን ከፈጠረበት ዓላማ ቀጥተኛ የሆነ ተጻሮ ማለት ነው፣ ጠላትነት ማለት ነው። ስማችንን እናስጠራ አሉ። ሰው የተፈጠረው የራሱን ስም እንዲያስጠራ አይደለም፣ የእግዚአብሔርን መልክ እንዲያንጸባርቅ ነው። የእግዚአብሔርን ዓለም በአደራ እንዲያስተዳድር ነው። ገዢነቱ የእግዚአብሔር ዓለም ላይ በአደራ በእግዚአብሔር እንደራሴነት እንዲያገለግል ነበረ። ስለዚህም እግዚአብሔር በተናቸው። ያው የምታውቁት ቃል ነው። ለዛ ምላሽ እንዲሆን ዝቅ ብዬ ማነሳዋለሁ። እግዚአብሔር ከተመረዘው በኃጢአት ከተመረዘው ከዛ ማህበረሰብ መካከል አብርሃምን ጠራ። በእርሱም በኩል በአሕዛብ መካከል ብርሃን የምትሆን እስራኤልን ለመመስረት ማለት ነው። እንግዲህ እንደ በኋላ እንደምናየው እስራኤል እንደ ቃል ኪዳናዊ ሕዝብ ከተመሰረተች በኋላ በልዩ ልዩ ጊዜያት በተደጋጋሚ ሕዝቡ የእግዚአብሔርን ቃል ኪዳን አፈረሰ፣ ታማኝነቱን አጓደለ። አስቀድሜ ስለ እስራኤል ከእግዚአብሔር ጋር ስለነበራት ቃል ኪዳን ዝምደት ትንሽ ማለት ይኖርብኛል። እዚህ ላይ ምኑን ያጓደለችው የሚለው ከዛ የትሩፋኑን ቦታ ማየት እንችላለን። ቃል ኪዳን በመጽሐፍ ቅዱስ ውስጥ ከምናገኛቸው ቁልፍ ነገረ መለኮታዊ ጭብጦች መካከል አንዱ ነው። እግዚአብሔር ከእስራኤል ጋር የነበረው ግንኙነት ያለው ግንኙነትም ጽንሰ ሐሳባዊ መሰረቱን ያደላደለው እርስ በርሳቸው በተቆላለፉ ተከታታይነት ባላቸው ቃላተ ኪዳናት ነው። ሁሉንም አሁን አላነሳም፣ ግን ዋና የሆኑትን ብቻ ጠቅሳለሁ። ለመጽሐፍ ቅዱስ ግንዛቤያችን በጣም አስፈላጊ የሆነው አብርሃማዊው ቃል ኪዳን ነው። ከሱ ልጀምር። ከአብርሃም ጋር የተደረገው የቃል ኪዳን ጽንሰ ሐሳብ መጽሐፍ ቅዱሳዊውን የቤዛነት ትምህርት ብሩህ አድርጎ የሚያደምቅ ነው። የትድግና ማለት ነው። መለኮታዊ ታዳጊነት ቤዛነትን የሚያጎላ ነው። የአብርሃም ጥሪ በዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 የሚገኝ ነው። የምታውቁት ነው። እግዚአብሔርም አብርሃምን እንዲህ አለው፣ ከወገኖች ከዘመዶች ከምድር ተለይተን ወደማሳይ ምድር ውጣ አለው። እንደሚባርከው ነገረው። እግዚአብሔር አብርሃምን ጠርቶ በሶስት የቃል ኪዳናዊ ተስፋ እጥፍ ድርብ ተስፋዎች እንደሚባርከው ነገረው። ምንድናቸው እነሱ? ሕዝብ መሆን የመጀመሪያው፣ ርስተ ምድርን መቀበል፣ ከሱ በሚወጣው በዘሩ ለአሕዛብ ባርኮት ወይም የበረከት ማለፊያ ቻነል መሆን መንገድ መሆን ነው። ቅድም እንዳልኩት በዘፍጥረት 11 ላይ ለተፈጠረው ሁለንተናዊ የሆነ ቀውስ፣ ሁለንተና የሚለው ዩኒቨርሳል ነው አመጹ። የዘፍጥረት 3ቱም አመጽ ዩኒቨርሳል ነው። የዘፍጥረት 6ቱም የጥፋት ውሃ ዘመን የነበረው አመጽ ዩኒቨርሳል ነው። የዘፍጥረት 11ዱም አመጽ ዩኒቨርሳል ነው፣ ሁለንተናዊ ነው፣ መላለማዊ ነው። በጊዜው የነበረው ዓለም በሙሉ ነው በእግዚአብሔር ላይ ያመፀው። ስለዚህ የዘፍጥረት 11ዱንም አመጽ ላይ ለዛ ቀውስ የተገላቢጦሽ መለኮታዊ ምላሽ የአብርሃም መጠራቱ ነው። ያን አቨርት ለማድረግ ለመገልበጥ፣ ለማጠፍ እግዚአብሔር አብርሃምን ጠራ። ጥሪውና ግንኙነቱ የመለኮታዊ ምርጫ ውጤት ነው። እግዚአብሔር ከአብርሃም ጋር ቃል ኪዳን አደረገ። በዘፍጥረት 15ም ቃል ኪዳኑን መርቆ ከፈተው። እግዚአብሔር አጸና፣ በሚታይ መንገድ ራቲፋይ ያደረገ ቃል ኪዳኑን መረቀው ማለት ነው፣ ይፋዊ ያደረገው። ያን ያደረገው የተስፋውን ቃል በመሐላ ለማረጋገጥ ነው። በመጨረሻም እንደምታውቁት ዘፍጥረት 12 መሐላ ሰጠ። እግዚአብሔር በራሱ ማለ። እንግዲህ ይሄን በሚመለከት ከሱ ቀድሞ የነበረው ዳግመኛ ምድርን በጥፋቷ እግዚአብሔር ላለማጥፋት ከኖህ ጋር የገባው ቃል ኪዳን ነበረ። ሮቢን ሮትሪች የሚባል ሰው እንደዚህ ይላል፣ ከኖህ ጋር የተደረገው ቃል ኪዳን በእግዚአብሔርና በፍጥረት ሁሉ መካከል ያለውን አጠቃላይ ግንኙነት የሚጠቁም ነበረ ይላል። ከመላው ዓለም ጋር እግዚአብሔር የገባው ቃል ኪዳን ነው፣ እውነት ነው። ነገር ግን አሁን ከአብርሃም ጋር የገባው ቃል ኪዳን አብርሃምንና በእርሱ በኩል የሚመጣውን ሕዝብ እስራኤልን
ሌሎች ባልሆኑበት መንገድ የሱ እንዲሆኑ ለየ መረጠ ማለት ነው። ስለዚህ ለመላለማዊ ባርኮት የሚሆን ባላደራ የሆነ የተለየ ማለት ነው። አብርሃም ትሩፍ የተለየ ሆነ። በኋላም እስራኤል በአሕዛብ መካከል ብርሃን እንድትሆን ጠራ። ይሄ ቃል ኪዳን እስራኤል እንደ እግዚአብሔር ሕዝብ ማንነታዊ ኑረቷን ያገኘችበት ነው። ማለት እንደ የኤግዚስቴንሻል የሆነ ማለት ነው። አይዴንቲቲዋ የሚበየነው በቃል ኪዳን ነው። የአብርሃማዊ ቃል ኪዳን ግቡ የእግዚአብሔር መንግስት በመላው ዓለም በዓለም አቀፋዊ ገጽታው መመስረት ነበረ። የአብርሃም ዘር በተባለው በኩል ከተገኘ ቤዛነት የተነሳ የእስራኤል የሆነው ድህነት ለሁሉም ስለሚደርስ ማለት ነው። ቅድም አንብቦታል። በአንዱ በኩል ለሁሉም ጽድቅ እንዲሆን በተለይም ሮሜ ምዕራፍ 4 ቁጥር 14 ላይ ልታገናዝቡ ትችላላችሁ። አሁን እሱን ለማየት ጊዜ የለኝም። ከዚህ በኋላ እንግዲህ ይሄ ቃል ኪዳን ለአብርሃም እግዚአብሔር የገባው ቃል ኪዳን በአባቶች አለቆች ማለትም በአብርሃም፣ በይስሐቅ፣ በያዕቆብ በኋላም በ12ቱ የእስራኤል ነገዶች በእነሱ የህይወት ልምምድ እና እንደ ህዝብ ደግሞ በእስራኤል አጠቃላይ ህይወት ውስጥ ከሙሴያዊው ቃል ኪዳን ወይም ከሲና ቃል ኪዳን ጋራ ተቀናጀ በኋላ መጥቶ። ስለዚህ በሁለቱ ቃል ኪዳናት ውህደት ወይም ቅንጅት በወጥነት በተለየ አንድ ደረጃ በደረጃ እየጎለበተ የሚጨምር ሂደት ኖረው በመጨረሻ መጥቶ በአዲሱ ኪዳን እስከሚጠቃለል ማለት ነው። ስለዚህ ሁሉም በምድር ያለ መላለሙ የሚባረክበት የእግዚአብሔር ዓላማ እንዲፈጸም ተለይቶ የታወቀው አብርሃማዊ ቤተሰብ እስራኤል ሆነ። እግዚአብሔር እስራኤልን በመምረጥ እግዚአብሔር አስቀድሞ ለፍጥረቱ የሰጠውን ተስፋ እንደገና አረጋገጠ ማለት ነው። ስለዚህ ያህዌ እስራኤልን ከግብፅ ባርነት ነፃ አወጣ። የሙሴ ቃል ኪዳን መሰረተ በሲና ተራራ። ከዚህ የተነሳ የሲናም ኪዳን ይባላል። የሙሴ ኪዳን የሲናም ኪዳን ይባላል። በእግዚአብሔርና በእስራኤል ሕዝብ መካከል ያ ቃል ኪዳን ተመሰረተ። ሕዝቡም ለእግዚአብሔር በቃል ኪዳኑ እንደሚኖሩ ቃል ገቡ። ወደ ቃል ኪዳናዊው ህብረት ለመግባት የእግዚአብሔር ምሕረት ነው የሚያስፈልገው፣ የእግዚአብሔር ጸጋ ነው የሚያስፈልገው። በቃል ኪዳን ውስጥ ለመቆየት ግን ቃል ኪዳናዊ ትእዛዛቱን ሕጉን መጠበቅ ይኖርባቸዋል። ሕጉን የሚጠብቁ ከሆነ ቃል ኪዳናዊ ባርኮት ይሰጣቸዋል። ሕጉን የሚተላለፉ ከሆነ ደግሞ ቃል ኪዳናዊ እርግማን ይመጣባቸዋል። በዚህ መሰረት የተመሰረተ ቃል ኪዳናዊ ግንኙነት ነው። ስለዚህ ይህ ቃል ኪዳን የተወጠነው ወጋዊ በሆነ ሁኔታም ተመርቆ ይፋ የሆነው ተመስርቶም የቆመው እግዚአብሔር ለእስራኤል ቤት ሕጉን ለመስጠት ወደ ሲና በጠራቸው ጊዜ ነው። ዘጸአት ምዕራፍ 19 ጀምሮ እስከ 24 የሚነግረን እሱን ነው። ታዲያ እስራኤል በቃል ኪዳኑ ጸንታ ብትኖር ምን ይሆናል? ቀድሜ እንዳልኩት የምትታዘዝ ከሆነ ዕጣ ፈንታዋ የእግዚአብሔር የካህናት መንግስት መሆን ነው። ስለዚህ የምሰጣችሁን ትእዛዛት የምትጠብቁ ከሆነ የምትታዘዙ ከሆነ ለእኔ የተለየ የካህናት መንግስትና ቅዱስ ሕዝብ ትሆናላችሁ አለ። የተለየ ቅዱስ ሕዝብ። ይሄ ጥሪዋ የሚነግረን ነገር ነው ማለት ነው። እንግዲህ ለቀሪው የብሉይ ኪዳን ታሪክ ሁሉ ይሄ የእስራኤል ጥሪ ከፍ ያለ ጠቀሜታ ነበረው። ከዚህ ጊዜ ጀምሮ የእስራኤል ታሪክ በተጨባጭነት ካየነው እስራኤል በሲና ለቀረበላት ጥሪዋ በማደር ያሳየችው የታማኝነት ደረጃዋን ያሳያል። ታዘዘች ወይስ አልታዘዘችም ማለት ነው። የዛ ማብራሪያ ነው መጽሐፍ ቅዱስ በሙሉ ከዛ በኋላ የሚነግረን የብሉይ ኪዳን መጽሐፍ። እግዚአብሔር ለአብርሃምና ለዘሮቹ በሰጠው ተስፋ ምክንያት እንደ እግዚአብሔር ሕዝብ ንጉሳዊ መንግስት ሆና ተመሰረተች። በኋላ በእስራኤል ያለውን የእግዚአብሔርን ሕያው መገኘት እንድትመሰክር በዙሪያዋ ያሉ ሕዝቦች ደግሞ ወደዛ እንድትስብ እየወጣች ትሰብክ ነበረ ለማለት አይደለም። እስራኤል በሱ መልክ አይደለም የተመሰረተችው። በመገኘቷ ግን እንደ ማግኔት እንድትስብ ነው፣ ያህዌን እንድታሳይ። ስለዚህ መግነጢሳዊ ነው መገኘቷ። ያህዌን የሚያሳይ እንዲሆን የሱ መሆኗን እንዲያሳይ የተመሰረተች ነበረ። ስለዚህ አብርሃማዊ ሚናዋ ከግቡ የሚደርስበት መንገድ እስራኤላዊ ጥሪዋ ሆነ። የእስራኤል አብርሃማዊ ሚና ሲና ተከል ጥሪ ነው። በሲና ላይ የተተከለ ማለት ነው፣ ወይም ሲና ተኮር ጥሪ ነው። ሁለቱ በዛ ተዋሃዱ ማለት ነው። በዚህ ቃል ኪዳናዊ አውድ ውስጥ እንግዲህ ከግብፅ ባርነት ቤት ነፃ ከመውጣቷ ጀምሮ ያህዌ በቤተ መቅደሳዊ ቤተ መንግስቱ ውስጥ በሕዝቡ መካከል የሚያድር ሆነ።
ለምንድነው ቤተ መንግስታዊ ቤተ መቅደስ ምለው? ሄከል በዕብራይስጥ ቤተ መቅደሱን የሚያሳየው ቃል ሁለቱንም ማለት ነው። ቤተ መንግስት ማለትም ነው፣ ቤተ መቅደስ ማለትም ነው። ለምን ይሄ ተባለ? እግዚአብሔር እንደ አምላክነቱ በማደሪያው በቤተ መቅደሱ አለ። እግዚአብሔር በእስራኤልም በመላው ዓለም ላይ ደግሞ እንደ ፈጣሪ ንጉስነቱ በመንግስቱ በቤተ መንግስቱ አድሯል ማለት ነው። ይሄ ትልቅ ቁርኝት ያለው ነው። እግዚአብሔር ይሄን ለማድረግ ታዲያ ምን አደረገው? ወኪል ንጉስ ለእስራኤል ሾመ። ዳዊታዊ ንጉስ ምንለው ማለት ነው። ዳዊትን መረጠ፣ ለዘሮቹም ተስፋ ሰጠ። በሁለተኛ ሳሙኤል ምዕራፍ 7 ከቁጥር 8 እስከ 16 ላይ እሱንም ተመልከቱ። ቃል ኪዳኑ የገባለት በዛ ቦታ ነው። እንዲሁም በአንደኛ ዜና ምዕራፍ 17 ከቁጥር 7 እስከ 14 ላይ እና በመዝሙር 89 ቁጥር 3 እና ቁጥር 28 ላይ አለ። የዳዊት ንጉስ ይሄ ቃል ኪዳን ወይም ንጉሳዊ ቃል ኪዳን የምንለውን እግዚአብሔር ለዳዊትና ለልጆቹ ሰጠ ማለት ነው። ስለዚህ ይሄ ዳዊታዊ ቃል ኪዳን ከሲናው ቃል ኪዳን ነው። እንግዲህ የሲናው ቃል ኪዳን ከአብርሃማዊ ቃል ኪዳን ጋር የተያያዘ ነበረ። የንጉሳዊ ቃል ኪዳን የዳዊታዊ ቃል ኪዳን ደግሞ ከሲና ቃል ኪዳን ጋር የተገናኘ ነው። ከህዝቡ ከእስራኤል ጋር ያደረገው ድርጊት አካል ሆኖ ተጠቀሰ። ይሄንን በሚመለከት አንድ ሰው በጠቅሶ ወዳለው ጆን ዎልተን የሚባል ሰው የዳዊት ቃል ኪዳን ለአባቶች በተሰጡት ቀዳሚ ተስፋዎችና ከግብጽ ከሲና ነፃ በመውጣት አውድ ውስጥ ነው ያለው ይላል። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 22 እስከ 25 ያለውን ጠቅሶ። ስለዚህ የሲና ቃል ኪዳንና አሁን ለዳዊት የተገባው ንጉሳዊ ቃል ኪዳንም ተያያዙ ማለት ነው። በእነዚህ ቃል ኪዳናዊ ትስስሮች፣ ቅንጅቶች አማካኝነት እግዚአብሔር ከህዝቡ ጋር በእስራኤል በኩል ለዓለሙ ሁሉ የነበረውን ዓላማ ለማድረስ መሰረታት። እንግዲህ የመጨረሻው ፍጻሜያቸውን የሚያገኙት እንዴት ነው? እነዚህ ሁሉ ቃል ኪዳኖች ማለታችን አይቀርም። እነዚህ ሁሉ የተጠቀስኳቸው ቃል ኪዳኖች የመጨረሻ ፍጻሜያቸውን የሚያገኙት ዘር በተባለው ነው። የአብርሃም ዘር በሚለው ዘፍጥረት 22 18 ልታዩ ትችላላችሁ። መዝሙር 72 ቁጥር 17ንም ደግሞ ብናይ ያ ለዳዊት የተገባ ደግሞ ሌላ የዳዊት ልጅ የሚወሰው በንጉስነት የሚቀመጥ መሲሐዊ ተስፋ ያለው አለ ማለት ነው። ስለዚህ መላለማዊ ዳርቻውን አግኝቶ ፍጻሜውን የሚቀዳጀው በዚህ ዘር በተባለው ነው። በአብርሃምና በዳዊት ቃል ኪዳን መካከል ያሉ ብዙ ግልጽ ግንኙነቶችን መዘርዘር ይቻላል፣ ጊዜው ስለሌለ ነው። ግን በማይነጣጠል ተዛምዶ መቆራኘታቸውን መጠራጠር ግን አይቻልም። ስለዚህ እስራኤላውያን በጋራ ህዝባዊ አንድነቷ በሚንጸባረቅ የንጉሳዊ ካህንነት ሚናዋ እግዚአብሔር ለሰው ልጆች ያለውን መለኮታዊ ዓላማ ታስቀጥላለች ማለት ነው። እንደዛ ነበር። ግን ምን ሆነ? በብሉይ ኪዳን የእስራኤል ታሪክን ስንገልጥ የምናገኘው በቃል ኪዳናዊ ታማኝነት ማጣት መቀጠሏን ነው። በያህዌ ላይ ባሳየችው የማያቋርጥ አመጿ ነው የምናገኛት። በፍጻሜም በፍልሰት ወደ ተደመደመ የጥፋት ቁልቁለቷ ነው የወረደችው። ህዝቡ በቃል ኪዳኑ ላይ አመፀ። ነቢያቱ አስጠነቀቁ። እንደምታውቁት ነቢያቱ የቃል ኪዳን አስጠባቂ ፖሊሶች ነበሩ። ቃል ኪዳኑን ህዝቡ መጠበቅ አለመጠበቁን የሚከታተሉ ማለት ነው። ካጠፋ ንስሐ እንዲገባ የሚመክሩ፣ የሚገስጹ፣ መለኮታዊ ምሪትን የሚያመጡ ነበሩ በብሉይ ኪዳን የነበሩት እነዛ ነቢያት። ግን እስራኤል ቃል ኪዳኗን አፈረሰች። በመጨረሻም መለኮታዊው ቅጣት ወረደ። የቃል ኪዳኑ እርግማን ተከተለ። የቃል ኪዳኑ እርግማን ጫፍ ላይ ሲደርስ ይሆናል የተባለው ከምድሩ መነቀል ነው። አዳም በገነት ከእግዚአብሔር የተሰጠውን ስርዓት በማፍረሱ እንዳመፀ እስራኤልም አመፀች። አዳም በማመፁ እንደወደቀ እስራኤልም ወደቀች። ዊሊያም ደምብሬል እንደሚለው ጠቅሳለሁ፣ ልክ እንደ አዳም እስራኤልም የመለኮታዊ መገኘት ወይም ሀለወት ክበብ በመካከሏ እንዲኖር ህግጋቱ ተሰጥተዋት ነበረ። በመጨረሻ ልክ እንደ አዳም እስራኤል ህጉን በመተላለፏ ከመለኮታዊ ሀለወት ክበብ ተባረረች ይላል የጥቅስ መጨረሻ። እንግዲህ ያ ማለት በቃል ኪዳኑ ታማኝነት ሲጓደል የመጣው ቅጣት አገኛት። ያም ሆኖ ግን እስራኤል የመታደስ ተስፋ ተሰጣት። የእምነት ማህበረሰብ እንደመሆኗ በእስራኤል ህይወት ራሱን ለዓለም መግለጥ የእግዚአብሔር እቅድ ነበረ። ይህንን ቀድሜም ጠቅሻለሁ።
እስራኤል በተሰጣ ቃል ኪዳን አማካኝነት ከዓለም ጋር ያላት ግንኙነት ለህዝቦች ሁሉ ብርሃን መሆን ነው፣ በዙሪያዋ ላሉት ማብራት ነው። ያ ነበር የቀረበላት ጥሪ። ግን እምነት አጣች። ቃል ኪዳኑን አልጠበቀችም። ለእግዚአብሔር እውነት አልታዘዘችም። ሌሎች አማልክትን ተከተለች። ብዙ አመጽ ሆነ። የምታውቁት ነው። በተለያየ ጊዜ መጥቀስ ይቻላል። ግን የመሳፍንትን አዙሪት ታስታውሳላችሁ። የማያቋርጥ አመጽ ነበረው። ግን አልፎ አልፎ ብቅ የሚሉ ታማኞች ነበሩ። ለምሳሌ በዛ በዘግናኙ የመሳፍንት ዘመን ላይ ሳሙኤልን እናገኛለን። ለእውነት ለጽድቅ የሚቆም ትሩፍ ማለት ነው። ትሩፋን የእግዚአብሔር ቃል ኪዳን በእስራኤል አለመታመን እንደተጣሰ የእስራኤል ሕይወት በግልጽ የሚያሳይ ሆነ። በውጤቱ ምን ሆነ? መለኮታዊ ፍርድ ተከሰተ። በእሷ ላይ መጣ ተከታትሎ። የመጪው ዘመን መታደስ አብሮ በተስፋ ቢሰጥም ግን መራራ በሆነ መንገድ ቅጣቱ ወረደ። ሰሜናዊ መንግስት በ722 ፈረሰ። ተጋዙ በአሶር። ደቡቡ ደግሞ ኢየሩሳሌምን ማዕከሉ አድርጎ የነበረው ይሁዳ በ586 መቅደሱ ፈርሶ ኢየሩሳሌምም ነዳ ተቃጥላ ህዝቡም ተግዞ የግዞት ዘመኑ ጀመረ። የመነቀሉ ማለት ነው። ተነቅለው ተተፉ ማለት ነው። አሞራውያን ተነቅለው ምንድነው ከነዓናውያን ተነቅለው እስራኤል እንደተተከለች በምድሪቱ አመጻቸው ሲበዛ ደግሞ ተነቀሉ እነሱ እና ወደ ባዕድ በባቢሎናውያን ተወሰዱ። እጅግ በጣም መራራ ነበረ ያ ፍርድ። እርግጥ 3 ጊዜ ነው ፍልሰት የተካሄደው በይሁዳ። በ606 ቀጠለ 597 በመጀመሪያው ጊዜ ዳንኤልና 3 ጓደኞቹ ጨምሮ በሺዎች፣ በሁለተኛው ፍልሰት ሕዝቅኤል ነብዩን ጨምሮ በጣም ብዙ ደካማውን እየተው ሄደ። በ586 ግን ራሱን ናቡከደነጾር የሚመራው ጦር መጥቶ ንጉሱን ልጆቹን ፊቱ አርዶ በመጨረሻ ያየው የልጆቹን መታረድ ነው። ምክንያቱም አይኑን ጎልጉሎ አወጣው። በሰንሰለት አስሮ ወደ ባቢሎን ወሰደው። የእስራኤል ጎበዛዝት ወደቁ፣ ኮረዶቿ ሁሉ ተዋረዱ። ያልሆነ ነገር የለም በእስራኤል ላይ። ከጎጆዋ የወደቀች ጫጩት ማንኛውም አውሬ ሊያደርግባት የሚችለውን ያህል አደረገ። ለምን? የቃል ኪዳኑ መዓት በመፍሰስ ላይ ስለነበረ ነው። በዚህ ሁሉ ውስጥ ግን እግዚአብሔር ለእስራኤል የገባው ደግሞ የመታደስ ተስፋ ነበረ። በአጠቃላይ በዚህ አይነት የቃል ኪዳን ታማኝነት መጓደል ጊዜ በእስራኤል ብሔራዊ እምነት አልባነት ምክንያት በብሉይ ኪዳን ታማኝ ቃል ኪዳን ጠባቂ ትሩፋንን የያዘ በትልቁ ክብ ውስጥ ያለ ትንሽ ክብ ተፈጠረ ማለት ነው። the Israel within Israel ማለት ነው። በእስራኤል ውስጥ የሚገኝ እስራኤል ወይም አማናዊው እስራኤል the true Israel እንደዛ ተከሰተ። ያ የጎለበተ ሄደ ያ ሐሳብ። ከዛ በብሉይ ኪዳን አንዳንድ የነቢያት መጽሐፍ ስለሱ ማየት ጀመርን ማለት ነው። እዚህ ላይ ግን እሱን የነቢያቱ ላይ ሌሎቹን ከማየት ያስቀድሜ አንድ ፍንጭ ልስጥ። በሰሜኑ እስራኤል የታየውን ማንሳት ስለሚያስፈልገኝ አልፎ አልፎ ከተከሰቱ ታሪካዊ ሁኔታዎች ውስጥ ለምሳሌ ኤልያስ አገልግሎት ዘመን ላይ ሆነውን ይሁ እስራኤል ከእግዚአብሔር ጋር በነበራት ያ የቃል ኪዳን ህብረት ላይ በፈጸመችው በደል ምክንያት በገጠማት ሁለንተናዊ የሆነ ውጥንቅጥ ዘመን ኤልያስ ትልቅ ቦታ ነበረው። የታድሶ መልእክት ይዞ መጥቷል። የንስሐ መልእክት ይዞ መጥቷል። ለሕያው እግዚአብሔር የሚሟገት ነበረ። ኤልያስ ስሙ እግዚአብሔር አምላኬ ነው ማለት ነው። የነብዩን መልእክት መሰረታዊ የሆነውን ጭብጥ የያዘ ነው። ምክንያቱም እሱ ይል የነበረው እግዚአብሔር ያህዌ ብቻ ነው የሚል ነው። አምላክ እሱ ብቻ ነው፣ ሌላ የለም። በአንደኛ ነገሥት ምዕራፍ 18 ታገኙታላችሁ። ተልኮ የበዓልን አምልኮና ተከታዮቹን በቃልና በድርጊት አጥብቆ መቃወምና መሟገት ነው። በኋላ ስለምናነሳ ይጠቅመናል። ትሩፋን ዝም ብለው ተርፎ የሚተለጥ አይደሉ። ኤልያስ አክዓብ የመሰረተውን የአመጽ ስርዓት ነበር የተጋፈጠው። አክዓብን ጊዜ ስለሌለው ነው እንጂ የሚዘገንን ከእስራኤል ነገስታት ከሰሜኑ በቀዳማዊ ኢዮርብዓም በናባጥ ልጅ በሱ መንገድ መሄድ በጣም ቀላል ተራ ጨዋታ የመሰለው ከአሕዛብ ያመጣት ሚስቱ እንዳሳተችው እንደሱ አይነት ማንም አይነት ሰው የለም የተባለለት በጣም ዘግናኝ የሆነ የአምልኮ መበላሸት የአመጽን ስርዓት የደነገገ የመሰረተ የኖረ ህዝብን ያሳተ የሳተ ነበር
እና በዛ ዘመን የተነሳው አገልግሎቱ በኃይል የተሞላ ነበር። ኤልያስ ሰማይና ምድርን የማጋጠም ያህል በአገልግሎቱ የተዘጋ ነገር ቅርብ የሆነ ያህል የሚሰማችሁ ነበር። ሰማይን የቆለፈ በኋላ ከፈተ የተባለ በዝናብ ረገድ ማለት ነው። በእግዚአብሔር ላይ ያለው እምነት በጣም ታላቅ ከአፌ ቃል በቀር ይላል ከፈለገው ይሄ አይሆንም እስከማለት በእምነት የበረታ ነበር። በረሃብ ዘመን በቁራዎች እየተመገበ በኮራት ፈፋ ተሸሽጎ ያለፈ ወንዙ ሲደርቅ ወፎቹ ሲቀሩ ወደ ሰራፕታው አሮጊት ተልኮ እዛ የበላ የረሃብን ዘመን ያሳለፈ በርሱ መገኘት የሷ ቤት የተባረከ የመበለቲቱ ብላቴና ሲሞት ከሞት ያስነሳ በመጽሐፍ ቅዱስ ታሪክ ከሞት የመነሳት በተአምራዊ መንገድ ከሞት የመነሳት የመጀመሪያውን በሕይወቱ እግዚአብሔር ያረገለት ሰው ነበር። እሷም የእግዚአብሔር ሰው እንደሆንክ የእግዚአብሔርም ቃል በአፍህ እውነት እንደሆነ አሁን አወቅኩ እንዳለችው ማለት ነው። ምዕራፍ 17 ቁጥር 24 ላይ እንደዛ አለ እና ከ3 ዓመታት በኋላ ለአክዓብ ሲገለጥ ከሰማይ መከፈት ጋር መገለጥ የቻለ እንደሱ ነው። እግዚአብሔር ጸሎቱን በሰዓት የመለሰለት የበዓል ነቢያትን መጋፈጥ ብቻ አይደለም ማዋረድ የቻለ የተዳፈሩት በእሳት የተበሉለት ሰው ነበር። እስራኤል ሁሉ በተሰበሰቡበት እግዚአብሔር በአደባባይ ሲመልስለት የታየ ነብይ ነበር። ነገር ግን አንድ ቀን ታላቁ ነብይ ተረታ። ትልቁን ድንቅ ባረገበት ማግስት ጠዋት ማለት ነው በሩን አንኳኩተው እንዲህ ትላለች ኤልዛቤል ሲሉት ነፍሱን ሊያድን ቆርጦ ተነሳ ይላል። ከዛ ያው ያረገው የምታውቁት ነው። ሸሸ። ብዙ ነገር ሆነ። ብላቴናውን በመንገድ ተው የሆነ እና ነብዩ ተረታ፣ ተስፋ ቆረጠ፣ ግራ ተጋባ፣ ተሰደደ፣ ሞትን ተመኘ። ብቻዬን ነኝ አለ። ብቻዬን ቀረው። ኤልያስ የሚያስፈልገው የእግዚአብሔር መልስ ነበረ። በዛ በጣም የሆነውን ታውቃላችሁ። እግዚአብሔር አበረታው። ወደ ኮሬብ ሄደ፣ በላ፣ ጠጣ። እግዚአብሔር ተናገረው። የተናገረው ምንድነው የሆንከው? ለቀንቻለሁ ለእግዚአብሔር ይላል። ቃል ኪዳንን አፍርሰዋል፣ መሰዊያህን አፍርሰዋል፣ እስራኤል ነቢያትን ገለዋል፣ አባቶችን ጨርሰዋል፣ እውነተኞችን አጥፍተዋል። ብቻዬን ቀርቻለሁ ይላል። ብቻህን አልቀረም። ተነስ ገና ስራ ተመለስ አለውና ለኔ ለበዓል ያልሰገዱ ወይም በዓልን ያልሳሙ 7000 ሰዎች ለኔ ያስቀርቻለሁ። ትሩፋን ማለት እነሱ ናቸው። ስለዚህ በጥምቀታችን ምሳሌ በተረጋገጠው መሰረት ሞተን ለተነሳንለት ነው የምንኖረው። ለኃጢአት ሞተናል፣ ለጽድቅ ተነስተናል፣ እሱን እንኖራለን ይላል። ከዛ ያ ውጥረት የተሞላውን ምዕራፍ 7 ላይ ያነሳል። ትግሉን ግብግቡን ምዕራፍ 8 የአዲሱን ኑሮ ህይወት በመንፈስ የሚመራ ነው ይለናል። ይሄንን ድንቅ የወንጌሉን ብስራት ነግሮን ምዕራፍ 9 ላይ ሲደርስ ጳውሎስ እስራኤልን ሲያስብ እዛ ውስጥ ያለውን ቦታ ጭንቅ ይሆንበታል እና ራሱ ነው የሚለው የማያቋርጥ ጭንቀት የልብ ሐዘን አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ህሊናዬም በመንፈስ ቅዱስ ይመሰክርልኛል ይላል። ምንድነው ያ የሆነው? ስለ እነሱ ነው ይላል። እነሱ እስራኤላውያን ናቸው፣ ስለ ወንድሞቼ ነው ይላል። ይሄንም ሆነው እግዚአብሔር እኔን ከክርስቶስ ተለይቼ እርጉም አርጎ ተረግሜ አከርስድ ሆኜ ከጌታ ተለይቼ እነሱ ቢድኑ እነማ ወንድሞቼ ማን ናቸው? እስራኤላውያን ናቸው። ልጅነት፣ ክብር፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለነሱ ናቸው። አባቶችም ለነርሱ ናቸው። ክርስቶስ በሥጋ የመጣውም ከነሱ ነው። ይሄ ትግል ውስጥ የሚነግረን ከ9 እስከ 11 የሚቀጥል ነው። በዛ ውጥረት የእስራኤል ቦታ እንዴን ባለ ነው ለሚለው አንዱ መሟገቻው ቅሬታዎች ነው። እግዚአብሔር ሕዝቡን ጥሏል አልጣለም? አያችሁ ይላል። ጥሏል ማለት ነው። ታዲያ ይሄ ከሆነ እስራኤልን ጥሏቸዋል፣ ሕዝቡን አልጣለም። እንዴ ባለው ሁኔታ በቅሬታዎች በትሩፋን ከዛ ውስጥ እንዲያውም ይላል እኔ ራሴ እኮ ይሄው ከብንያም ነገድ እስራኤላዊ ነኝ ይላል። ራሱ እጁን ያወጣል። እኔ ያለው አይደለም እንዴ? ትሩፋኑን እያዳነ ነው። ዝቅ ብሎ ራሱ ይናገራል። የእስራኤል ወገን ምንም እንኳን ቁጥሩ እንዳሸዋ ቢሆንም እስራኤል ይላል እንደምን ቢሆንም እንዳሸዋ ቢሆንም ነገር ግን ትሩፉ ቅሬታው ይድናል ይላል። ስለዚህ እግዚአብሔር በቅሬታዎች በኩል በትሩፋን በኩል ምን እያደረገ ነው? እየሰበሰበ ነው። ታማኝ በክርስቶስ ኢየሱስ ታማኝ ቃል ኪዳን ጠባቂዎችን እየሰበሰበ ነው።
ይላል ማላችሁ በሱ ሁኔታዎችም ውስጥ አነሳው በጸጋ የተመረጡ ቅሬታዎች አሉ የሚለው እነሱን ነው እነዛን እየዳኑ ነው ከመጀመሪያው ኢየሱስ አገልግሎቱን ከጀመረበት ዘመን ጀምሮ ባሉ ዘመናት እስከ ዛሬ ድረስ በጸጋ የተመረጡ ቅሬታዎች ምን ይያሉ ነው እየዳኑ ነው እየተሰበሰቡ ነው ኦኬ ይሄን ያልካልኩ ይበቃል ትሩፋን ማናቸው የሚለውን ለማሳየት ቴዎሎጂካሊ ማለት ወይም መጽሐፍ ቅዱሳዊ ነገረ መለኮታዊ በሆነ መንገድ መገለጫዎች ምንድናቸው እሱ ላይ ትንሽ ብቆይ ይበርጥ ነበር ግን በኋላ ላለው እንዳይነኝ ትንሽ ነገር ብቻ ነው የምናገረው የትሩፋን መገለጫዎች ሰሞኑንም ስታዩ ነበር የከረማችሁት ብዬ በማሰብ እሱኛውን ባልፈው ወዳለው ትሩፋን ልዩ የሚያደርጋቸው ነው ቃል ኪዳናዊ ታማኝነት ነው covenant faithfulness ማለት ነው ታማኝ መሆን አሁን ለምሳሌ እኔ እንደምታዩ ምን አድርጌያለሁ ቀለበት አለኝ ቀለበቴ እንዳያችሁ ምንድነው የምትሉት አይገርማችሁ በጣም ተሽቆጥቆጧል እኮ ጌጣጌጥ ማድረግ ይወዳል ያለ ሰው የለም እዚህ አይደለም ስታዩት ጌጣጌጥ ስለምወድ ነው እውነት እንደሱ ይገመታል እኔ ምንም ሳልነግራችሁ ለምሳሌ ግን ስታዩ ምን ገመታ ምን ማለት ነው ይሄ በጮክ በሉ ልክ ናችሁ እኮ ምንድነው አዎ አይቱ ባለ ትዳር ነው አግብተሃል ማለት ነው አለ ቀጥታ ስታዩት ነው የገመታችሁት አይደለም ምልክት ነው ማለት ነው ሚስቴን ያገባኋት ቀን የሰጠች ያደረገችልኝ ቀለበት ነው ኦኬ ይሄ በተለየ መንገድ እኔን ይጠብቀኛል እንከባከበኛል ማለት ነው ይሄስ ምን ማለት ነው ምልክት ትዕምርት ነው ሲምቦል ነው ነገር ግን ይሄ ሲምቦል የሚነግረኝ ምን ነው የሚወክለው እኔ በቃል ኪዳን ከሚስቴ ጋራ የተሳሰርኩ ባል ነኝ አይደለም ስለዚህ ለዛ የጋብቻ ቃል ኪዳናችን ምን መሆን አለብኝ ሎያል መሆን አለብኝ ታማኝ መሆን አለብኝ ሎያሊቲ በፍቅር ላይ የተመሰረተ መታዘዝ ማለት ነው ታማኝነት ማለት ወይም ሎያሊቲ ማለት በፍቅር ላይ የተመሰረተ ታማኝነት መታዘዝ ወይ በሌላ አባባል በመታዘዝ ላይ የተሞላ ፍቅር ማለት ነው ስለዚህ አንድ ሰው ለእግዚአብሔር ታማኝ ነው ሲል እግዚአብሔርን ይወዳል ማለታችን ነው እግዚአብሔርን የሚወድ ከሆነ ምን ያደርጋል ማለት ነው በፍቅር ትእዛዙን ይጠብቃል ማለት ነው እንደሱ ማለት ነው ኤኒዌይ ብቻ ትሩፋኑ ምን አድራጊዎች ናቸው የቃል ኪዳን ጠባቂዎች ናቸው faithful covenant keepers ናቸው ታማኞች ናቸው ማለት በእነሱ ዘንድ በቃል ኪዳን ጠባቂዎች እውነተኛ ታማኝ ቃል ኪዳን ጠባቂዎች ዘንድ ጽድቅ ያደባባይ ብቻ አይደለም በስውርም ነው የሚተሰራው ሰው ሲያይ ተብሎ አይደለም ማለት ነው አንዱ እሱ ነው መገለጫቸው ሌላው መገለጫቸው ብቸኝነት ቢኖራቸው እንኳን በብቻቸው ቢቆሙ ይቆማሉ ላመኑበት ነገር በዙሪያቸው ላለው ውንብድና ለሚቀርብላቸው እጅ መንሻ አይገዙም ቆራጦች ናቸው ትሩፋን እንደሱ ናቸው ሌሎቹን አልዘር በሌላ ነገር ውስጥ አነሳቸዋለሁ ልሂድ ሌላው ሳላነሳ እንዳልቀርብዬ ነው ምክንያቱም ሁለተኛው የዚህ ትምህርት ትሩፋንና ያለው በተሐድሶ ናፍቆት ውስጥ ነው ስለዚህ ትሩፋንና የተሐድሶ ናፍቆት ወደሚለው ወደ ሶስተኛው ርዕሴ በሄድ እመርጣለሁ ንዑስ ርዕሴ ይሄን ንዑስ ርዕስ ለምን አነሳው ለኛ አግባብ ስላለው ነው በኋላም ተዛምዷዊ ነገሩን አግባብ አለው ብዬ ስለማምን ነው ከባለፉት በርካታ አመታት ጀምሮ በሁሉም መስክ እየሰማነው ያነበብነው ያለ አንድ ሐሳብ ጎልቶ ይወጣ ይመስለኛል ይሄውም የተሐድሶን አስፈላጊነት የሚመለከት ነው ተሐድሶ የሚባል ነገር ተሰማላችሁ አይደል የተሐድሶ ጉባኤ እንደዚህ እግዚአብሔር እንዲያድሰ እንደዚህ የሚል ጸሎት ይደረጋል ጾም ልክ መሰለኝ እንደኔ ያስተዋላችሁ ይመስለኛል እሱን ነገር መታደስ መነቃቃት መመለስ ሪቫይቫል መታነጽ ተወዳጅ የስብከት የውይይት የጸሎት ርዕሰ ጉዳዮች ሆነዋል ቤተክርስቲያን አጠቃላይ ተሐድሶአዊ ጉብኝት ያሻታል የሚል ሐሳብ መስማት አዲስ ነገር መንገር አይደለም አሁን የምታውቁት ነገር ነው ለምንድነው የሚያሻት ለምንድነው ተሐድሶ የሚያስፈልጋት ችግር ቢኖር ነው አይደል ስለዚህ ችግር እንዳለም ተግባብተናል ማለት ነው በርግጥ አንዳንዱ ችግር የለም ሊልም ይችላል እንዲያውም እንደዚህ ዘመን የጉብኝት የለም ምናምን ይላሉ እና ለምን ኤርሚያስ ነብዩ በነበረበት ዘመን ሴዴቅያስ መኖሩ እንዳትረሱ እንደዛ ነው ሊመጣ ያለው ሊጫንብህ ነው ቀንበር እየመጣ ነው ብሎ ሲናገር ምን ይላል ሴዴቅያስ ይሰብርና ቀንበራችሁን ሰበረው ነው ይላል የሚሻለው እውነቱ ነው አይደል አይመስላችሁ አዎ እንደሱ ነው
አሁን ካንሰር የያዘውን ሰው ሐኪሙ አይቶ በጣም እንዳንተ አይነት ጤነኛ ሰው የለም ብሎ ቢነግረው እኔ ይገርማል እንዲህ አይነት ሳይው ምርመራ ሳይው እንዲህ አይነት ጤነኛ ሰው በዚህ ዕድሜ አላየው ምን ይጠቅመዋል? እንደሱ አይነት ካልሆነ ስለዚህ ዛሬ በተለያዩ መድረኮች ሐሳቡ የተሐድሶ ሐሳብ ከጥልቅ የመንፈስ ምጥ ጋራ ነው የሚነሳው። እንዲያው በህይወትም በቃልም በተልኳቸውም ወደ ቀደመ እግዚአብሔር ለቤተ ክርስቲያን ወደ ሰጣት መንፈሳዊ ከፍታ መመለስ ናፍቆናል። እንደ ቤተ ክርስቲያን መታደስ እንፈልጋለን። በግልም መንፈሳዊ ህይወታችን ውስጥ መታደስ እንሻለን፣ መነሳት እንሻለን፣ መመለስ ይናፍቀናል። እና በአጠቃላይ ብዙዎቻችን በትዝታና በተስፋ መካከል የምንኖር ነን። አቤት ያኔ እኮ ጌታን ያወቅኩ ይላሉ አንዳንድ ሰው። እንዲህ አልነበርኩም ይላሉ። በጸሎት የተቀጣጣለ መጽሐፍ ቅዱስን አንብቤ ያልጠቀም መስክሬ ምናምን እንላለን። አሁንስ በጥቂት ቅሬታዎች በኩል እግዚአብሔር የመንግስቱን ስራ ማስቀጠሉ አይቀርም። ይሄ ሁሉ ጊዜ ያለ ነው። ግን ያው ደግሞ ያድሳል እግዚአብሔር። ኦኬ እንድትዋል ተሐድሶ ምንድነው? ትንሽ ስለሱ ልናገር። ተሐድሶ ራሱ ቃሉን ብናገር ጥሩ ልክ ትሩፋን ምንድነው ብዬ እንደተናገርኩት ሁሉ ማለት ነው። መጀመሪያ ዝም ብሎ የዲክሽነሪ ሚኒንጉን ልንገራቸው የመዝገበ ቃላቱን መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ሐዲስ ላይ ሊቁ አለቃ ኪዳነ ወልድ ክፍሌ ሐደሰ ከሚለው ነው ተሐድሶ የተገኘውና ሐደሰ የሚለውን ግሱን ሲፈቱ ማደስ፣ መለወጥ፣ ሐዲስ ማድረግ፣ ማጽናት፣ ማበርታት፣ መስራት፣ መጠገን ያሮጌ ሰባራ ይላሉ። እንዲያው አሮጌና ሰባራውን ማለታቸው ይመስለኛል። ያው በዛ ዘመን በጸበነሱ አማርኛ ስለጻፉት በዚህ መሰረት ከሄድን ታዲያ ምን ማለት ነው ተሐድሶ ብንል እንዲህ ሊፈታ ይችላል። አሁን በዘመን ርዝመትና በአገልግሎት ብዛት ወይም በሌሎች ምክንያቶች አርጅቶ ተበላሽቶ ተገቢውን አገልግሎት መስጠት ያልቻለ ወይም ያቆመን ማንኛውንም ነገር ጠግኖ አሻሽሎ የቀድሞ አገልግሎቱን እንዲቀጥል ማስቻል ነው። እንደገና ቀድሞ ያልነበረ ባለበት ደግሞ ምንድነው ነገር ማስዋል ነው ማድረስ ማለት ነው። የእግዚአብሔር ሕዝብ ቃል ኪዳናዊ ታማኝነቱን ሲያጓድል እግዚአብሔር እውነተኛውን እምነት ለጣሉት በምህረቱ ምን ያመጣል? ተሐድሶ ያመጣል። እምነት በስህተት ሲበረዝ ዝም ብሎ ይቀጥል አይልም። እግዚአብሔር መታደስ አለበት። እግዚአብሔር በተሐድሶ ውሃ ያጠራዋል። በዛ ጊዜ ምርቱን ከግርዱ መለየት ይኖራል። ትሩፋኑ ከአመፀኛው ይለያል። እግዚአብሔር በምህረቱ የተሐድሶ ነፋስ ያነፍሳል ገለባውን ለማስወገድ። አድሶ በመስራት ጥረት ውስጥ ግብስብስ መወገድ አለበት። ግሳንግስ ቆሻሻው መወገድ አለበት። አሮጌው አንዳንዴ ማፍረስ ሁሉ ሊኖር ይችላል። ህይወታችን በአመጽ ቢጎድፍ በንስሐ ውሃ ይታጠባል። ተሐድሶ ደህናው ነገር ከተርመጠመጠበት ትቢያ እንዲነጻ ቆሻሻውን ማስወገድ መጥረግ ላይ ያተኩራል ማለት ነው። ለቀውሱ መንስኤ የነበሩ ስህተቶችን ማረም ያስፈልጋል። ዝም ብሎ ተጃጅሉ የለም እንደሱ አይ ችግር የለውም እኮ እያዩ ኧረ አይታይም የለም እኮ ምንም የለም አይልም። ከተበላሸ ሁሉ መታደስ መፈለጉ ብቻ ሳይሆን የነበረ ልከኛ መጽሐፍ ቅዱሳዊ ወግ ነው ለማለት ነው። እና ይሄን ታላቅ ተግባር ለማከናወን ታዲያ ምን ያደርጋል እግዚአብሔር? አዳሾች ይጠቀማል። ትሩፋን አዳሾች ናቸው። ፕሮፌሰር ጌታቸው ኃይሌ በኢትዮጵያ በአንድ ዘመን ተከስቶ ስለነበረ የመንፈሳዊ እንቅስቃሴ ገድሎቻቸውን በጻፉበት ተርጉሞ በጻፉበት በራሳቸው መግቢያ ላይ እንደዚህ ብለው ጽፈዋል። አህዮና ተሐድሶ ይላሉ። ሪቫይቫል ኤንድ ሪኒወል ኦር ሪፎርሜሽን ይላሉ። እዛው በእንግሊዝኛም ጽፈውታልና ነው ቀጥታ እንግሊዝኛውን ያስገባሁት። አህዮና ተሐድሶ ወይም ሪቫይቫልና ሪፎርሜሽን ማለት ነው። ሪኒዋል ማለታቸው ነው። ተደላድሎና ተመቻችቶ በተቀመጠው ስርዓት ስታብሊሽመንት ውስጥ የዛገና የሚራገፍ ነገር የሚያይ አይን ያላቸው ስጦታ ያላቸው ሰዎች ዘንድ የሚመጡ ሐሳቦች ናቸው ይላል። ለሌላውማ ምንም ኢትስ ቢዝነስ አስ ዩዥዋል ነው እኮ
እነዛ ናቸው ልክ አይደለም ይላሉ። አካሄዱ ልክ አይደለም፣ ይሄ ነገር ልክ የሚሉ መኖራል። መንገዱ ይሄ ነው ብለው የሚያሳዩ፣ ምክንያቱም አይኑ የተከፈተለት ነው የሚያየው ለማለት ነው። አንዳንድ ሰዎች ነገሩን ካለመረዳት ከይዋህነት በእንቢተኝነት የተነሳ መታደስን አልፈልግም ሊሉ ይችላል። ደግሞ የምንድነው ቢታደስ ልክ ነን ሊል ይችላል። የቀድሞውን የዛሬውን ካለመረዳት የተነሳ እንጂ ሁልጊዜም ቢሆን እግዚአብሔር ተሐድሶ ሲያደርግ ነው የኖረው። ስለዚህ ህይወታችንም ሆነ እምነታችን በዛገና በሚራገፍ ነገር የብልሽት ቀውስ ከገጠመው ይታደሳል፣ መታደስ አለበት። እግዚአብሔር ራሱ አሮጌውን በአዲሱ አድሷል፣ አሮጌውን በአዲሱ ሰው ተክቷል። መጽሐፍ ቅዱስ ራሱ የተሐድሶ እንቅስቃሴ ነው። አሮጌው ይወገዳል፣ አዲስ ይመጣል፣ አዲሱ ይተካላል። ትሩፋን እንግዲያው የተሐድሶ ናፋቂዎች ናቸው ማለት ነው። በመከራውና በመንፈሳዊ ድንዛዜ መካከል ከመንጋው ተነጥለው በዝም ብሎ ከሚጅመለመለው ተነጥለው የእግዚአብሔርን ጉብኝት ይጠባበቃሉ። እኔና እናንተም እንግዲህ ወንድሞቼና እህቶቼ ተሐድሶ በሚያስፈልግበት ዘመን ላይ ስለመኖራችን ክርክር የምናነሳ አይመስለኝም። ግን አንድ ሰው ሊጠይቀኝ ይችላል፣ ቆይ ምን ሆነን ነው እንዲህ የምትለን ሊለኝ ይችላል። አሁን ተሐድሶ የሚያስፈልገን እኛ ምን ሆነናል? ይሄን ያህል አሳሳቢ ነገር ከቦናል? እኛ መሃል ችግር አለ? እንዲህ አይነቱ ህመም በእኛ ዘንድ ይገኛል? መልሱ ሞልቶ እንጂ። አንድ ጊዜ አባባሉን የወሰድኩ ከምንድን ነው ከዚህ ጋር ግንኙነት የሌለው ነው። እነ ወንድም ጌታ ያውቃልና ብሩክታይት በአገልግሎታቸው ገጠመኞቻቸውን ይናገራሉ። እና አንድ ቦታ ሄደን እንዘምራለን አሉ። እነሱ ራሱ የት ነው? ዲላ። በጣም ትልቅ ነው እንግዲህ ዲላ ጸሎት ቤት ታውቁታላችሁ አንዳንዶቻችሁ። እዛ ውስጥ እኛ ቆመን እየዘመርን መዝሙሩ ምን የሚላለው በአንተ ቤት እንትን የለም እንዲሆነ የለም የሚል ነው መዝሙሩ ስንል አባባ ብለው ስማቸውን የጠቀሷቸው በቃ በጌታ ቃል እንትን ያሉ ጉባኤ መሃል የሚቀመጡ አሉ። ከዛኛ መዝሙር እየዘመን ያለ የለም አንተም ጠርቶ እንዲህ ያለ የለም ስንል እሳቸው እዛው ነው ሞልቶ አሏል። እና ሞልቶ ማለት ነው ህይወታችን አኗኗራችንን ልብ ብሎ ለተመለከተ ሰው ከተወቃሽነቱ የምንርቅ አይመስለኝም። የተለየ ምርምር ውጤት አይደለም። አሁን የምነግራችሁ ለማሳየት ማለት በሪሰርች ተንተን ብሎ ሳልል አስተውሎታዊ ተሐዝቦት ላይ የተመሰረቱ ማሳያዎች ሁለት ብቻ ልጥቀስላችሁ። እኔ አይደለሁም ሊያውም ሰው ነው መጠቅስላችሁ። ምናከብራቸውና ሁለት አባቶች ጠቅሳለሁ። አንዱ መጠቅሰው ጋሽ ንጉሴ ቡልቻን ነው። እሱ እንዲያውም ከአሳሳቢነት አልፎ ተርፎ አስጨናቂና አስተካዥ ሁኔታ አለ ነው የሚለው። ልጥቀስ። ጋሽ ንጉሴ ቡልቻ የክህደት እምነት የሚል በመስተአየት በምትለው መጽሐፉ ላይ ገጽ 50 ላይ ነው መጠቅሰው። ጥቅስ ቃል በቃል ነው ማለት ነው። ጥቅስ ካልኩ ያው ኮት እያረኩ ነው ማለት ነው። ይህን ያህል አሳሳቢና አነጋጋሪ ሁኔታ አለ ወይ የተባለ እንደሆነስ አሳሳቢና አነጋጋሪ ብቻ ሳይሆን አስጨናቂና አስተካኝ ሁኔታ ላይ መሆናችንን መመልከት ይቻላል እላለሁ። ማዕድ ፊታችን ሲቀርብ ቡራኬ የምንሰጥ ቢሆንም ሰላምታችን እልፍ ጊዜ ጌታ ይባረክ በሚል መፈክር ቢያስገመግምም በጓዳ ጸሎታችን ግን የወንድም ቀበኛዬን ዶጋመድ አድርገህ አሳየኛ እያለን የምንራገምነን። ጸሎታችን አንዱ ታዛቢ እንዳለው የሟርት ጸሎት ሆነ። እሷ ዓለማዊ ናት ክርስቲያን እያለን የማህበራችንን ወንበር የምንነፍግና የምንመጣደቅ ብንሆንም ዓለማውያን ከሆኑት ይልቅ ዓለም በደንበኝነት የምታውቀን እኛኑ ሆነ። ምክንያቱም ዓለማዊነት በዓለም ውስጥ መኖር ሳይሆን በገዳምም ሆነን ዓለም በእኛ ውስጥ መኖሯ ነው። መዝሙሮቻችን ደጋግመው አምላኬ ጌታዬ እያሉ የታላቁን አምላክ ስም ቢጠሩም ቁርጡን ስንጠየቅ ግን ዕቃ አምላኪዎችና የገንዘብ ሎሌዎች መሆናችን እስከዚህም ድብቅ አልሆነም። ሟችን ስንሸኝ ስለ ዘላለም ቤት፣ ስለ ሰማይ መንግስት ብናወራም የየዕለት የህይወት ዘይቤያችን ግን ያላዩት ሀገር አይናፍቅም፣ የሚያዋጣኝ የዛሬውንና የዚሁን አጥብቄ መያዝ ነው፣ የሚመጣውን ሲመጣ እናያለን የሚል ይመስላል። የጥቅስ መጨረሻ መራር በሆኑ ውድቀቶችና ዝብርቅርቆች መካከል ነው የምንገኘው። ያለንበትን ሁኔታ አስመልክቶ
ጋሽ ፈራው ወልደ ሚካኤል የኔ ቅርብ ወዳጅ ናቸው። እናንተ ደግሞ በሌላ በብዙ መንገድ ታቋቸዋላችሁ። ቅድምም ብሎኛል 11ኛው አጥቢያ ሆና ከጌጃን የወጣችሁ ኮቼ ዛሬ 25 ዓመት ያኔ ነጋሽ ፈራው አጥቢያዎች እንዲወጡ ሲወስኑ ብሎ ጠቀሰልኝ። እሳቸው ነው ደግሞ አሁን መጠቅሰው ስንት ዓመት ሆነው 20 ምናምን ዓመት ሆነው ይሄንን እሳቸው ካሉ እግዚአብሔር ለኢትዮጵያ ክርስቲያን መሪዎች ምን ይላል የሚል ለመሪዎች የተዘጋጀ ጉባኤ እዛ 6 ኪሎ የስብሰባ ማዕከል ነው የተደረገው። እሳቸው ያኔ የወንጌላውያን አብያተ ክርስቲያናት ህብረት የቦርድ ሰብሳቢ ነበሩ እና የመክፈቻ ንግግር ሲያደርጉ ነው ያሉት። በቃሌ ሁሉ ልላችሁ እችላለሁ ግን ምንም እንዳይዛነፍ በየግል አነብላችሁ። የጌታችን የኢየሱስ ክርስቶስ ቤተክርስቲያን ይላሉ የዛሬ 20 ምናምን ዓመት ልብ በሉ በአሁኑ ጊዜ ቅጥሮቿ ፈራርሰው እጅግ በሚያሳዝን ነፍስን በሚያስቆዝም ጆሮን ጭው በሚያደርግ ግራ በሚያጋባ አሰቃቂ ሁኔታ ውስጥ ትገኛለች። እድገት አለ ግን ቡፍታ ነው። ቡፍ ያለ ማለት ነው። እንዲህ የውሸት ጮርናቅ ያለ እንዲሁ የሚለው እንደሱ ለማለት ነው። እድገት አለ ግን ምንድነው? ቡፍታ ነው። ድምቀት አለ ግን በብዙ መልኩ ውጫዊ ነው። መሳሳም አለ ግን ልባዊ አይደለ አፋዊ ነው። ለእግዚአብሔር መገዛት አለ ግን እኔ ያልኩት እስካልተነካ ብቻ ነው። አምልኮ አለ ነገር ግን ያለ እግዚአብሔር መፍራት ነው። እምነት አለ ግን በህይወት ያልታጀበ ነው። አባባሉ ያሳዝናል አይደል? እኔም እስማማለሁ። የበለጠ የሚያሳዝነኝ ግን እሳቸው ይሄንን ከተናገሩ ከሁለት አስርት ዓመታት በኋላ ያለው እውነታ የተባባሰ መሆኑ ነው። ታዲያ በእንዲህ አይነት ሁኔታ ውስጥ ያለን ክርስቲያኖች ምንድነው ማድረግ ያለብን? መሸሽ፣ መተው፣ በአርምሞ ጥላ ስር ማድፈጥ ወይም መሸፋፈን ምንም እንደሌለ ችግር ደህና በቃ ደህና ነው አጥብለነው እንበል። ምንድነው ማድረግ ያለብን? እንዲጎበኘን እንፈልጋለን እግዚአብሔር። እንግዲህ ምን አሳየው እስካሁን? ትሩፋን ምን እንደሆነ ተረጎምኩ አይደለም? ከመግቢያ ቀጥሎ ልክ ነኝ? ከዛ መጽሐፍ ቅዱሳዊ ነገረ መለኮታዊ ማዕቀፉን አሳየው አይደለም? ከዛ እነዚህ ደግሞ በተሐድሶ ውስጥ የትሩፋና እንትናቸው ምንድነው መሻታቸው ጉብኝትን አይደለም ማለት አይደለ? እሱስ በመናይበት ውስጥ እኛ ታዲያ ምን ሆነን ነው የሚያስፈልገናል? አሳየው። አሁን የሚያስፈልገው እንግዲያው ምን እናርግ ነው አይደል? ያው መቼም በአንድ ሰዓት መልእክት ውስጥ ሁሉን አይሸፈንማ። ምን እናርግ? ስለ ትሩፋን እናንተ ይሄን ጉባኤ ማዘጋጀት ማጥናት የፈለግነው ለጨዋታ ነው? እስቲ በዚህ ቃል እንራቀቅ ብለን ነው አይደለም? በተለያዩ ችግሮች ውስጥ ስላለን ነው። ትሩፋኑ ያላቸውን ሚና ለመገንዘብ ነው። እግዚአብሔር የሚናገረን መሰረት አድርገን እርምጃ እንድንወስድ ነው። ከኛ የሚጠበቀውን ለማየት ነው። የእግዚአብሔር ቤተክርስቲያን በትሩፋን የተሞላች ነች። በነገራችን ላይ ዛሬም በዚህ ሁሉ ጥንቅጥ ውስጥ ቃል ኪዳኑን ጠብቀው ቃሉን ጠብቀው የሚኖሩ እውነተኞች አሉ። ወንዶች፣ ሴቶች፣ ብዙዎቹን ጌታ የሚያውቃቸው መድረክ ያልሞሉ ሊሆኑ ይችላሉ። ስም ዝና ያልወጣላቸው አሉ። ስለዚህ የእግዚአብሔር ቤተክርስቲያን በትሩፋን የተሞላች ነች። ስለዚህ ምን እናርግኛ ታዲያ ነው? አንድ አራት ነገሮች ብቻ ልጥቀስ። አይበቃኝ? ሌላውን ወይ ሌላ ጊዜ እንቀጥላለን። ምን ይታወቃል? ግድል ይሰጠናል ጌታ። ካልሆነም እዛ ስንገናኝ ጌታ ከመጣ እንዲህ ልላችሁ ነበር እላችኋለሁ። እና አንደኛ ትሩፋንነት የህይወት ንጽህናን እንደሚጠብቅ አለመርሳት ነው። ምን ይጠይቃል? የህይወት ንጽህና። ለሷም ማነሳት የሰርዴስ ቤተክርስቲያንን ነው። እሷን አስቡ በአዲስ ኪዳን እና እዛ ምን አይነት ሰባቱ አብያተ ክርስቲያናት የነበሩበት የተለያየ ሁኔታ ተጠቅሷል። የሷን ግን ታስታውሳላችሁ። ምንድነው የሚላት? ሰርዴስ በህይወት አለ ግን ምውት ነው። የሚገርመው ስም ተሸክሞ ምውት የመሆን አደጋ እንዳለ ነገረው። ከነዛ ጥንታውያን አብያተ ክርስቲያናት በትንሹ ኤዥያ ከነበሩ ሰባቱ ለሰርዴስ ጠባቂ እረኛ ጌታ ኢየሱስ በቀጥታ የተናገረው እንደሚል ነው። ራእይ 3 ቁጥር 1 ስራህን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ግን ምን ብለሃል ይላል? ሞተህማል ይላል። ስም ያለው
የሞተ ማለት በቁሙ የሞተ ማለት ነው። እንዳለ የሞተ ማለት ነው። ሞቶ ግን ያለ የሚመስል ማለት መደበኛ ተግባራቱ እኮ ይከናወናሉ። ሰዎች ይሰበሰባሉ፣ ጥቅስ ይነበባል፣ መዝሙር ይዘመራል፣ ስብከትም ይደረጋል። ምን ያና ይሄ ይደረጋል። አስራት መኩራቱ ምን አይቋረጥም። ግን ምን ሆኗል? ለሱ ምን ተባለ ታዲያ? ነገር ግን አለ በዛ ውጥንቅጡ በወጣ ነገር ውስጥ ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ሌላም ተስፋ ነው። አንብቡት እናንተ ጊዜ ሲኖራችሁ። ምን ይጠይቃል? ልብሳቸው ምን ያላረጉ? ያላሳደፉ፣ ያላረከሱ፣ ሌላው ሲተሻሽ ያልተሻሹ፣ ሲያምጽ ያላመጹ፣ ሲቀላቀል ያልተቀላቀሉ፣ ችግር የለውም እኮ ብለው አቋራጭ መንገድ ሌሎች ሲሄዱ አቋራጩን መንገድ ያልሄዱ፣ ለእውነት እቆማለሁ የጌታዬን ስም አልጥልም ያሉ፣ ከሱ በላይ የለም ክብራችን እሱ ነው፣ በቤቱ ላይ ክብር መውሰድ ያለበት እሱ ነው፣ የተገባው እሱ ነው፣ የታረደው እሱ ነው ብለው የጸኑ የቆሙ፣ በዛ አስጨናቂ ዘመን በተለያየ መንገድ ሄዶ ሌላው ሲያረግድ ያላረገዱ አሉ። ጸንተው የቆሙ ልብሳቸውን ያላረከሱ ትሩፋን ማለት ይሄ ነው። ስለዚህ ትሩፋንነት ምን ይጠይቃል? አዎ መጠበቅ አለበት። ዲስቲንክሽን ማለት ነው። እየቅል ልዩነት ምለው ማለት ዲስቲንክት ነው ማለት የእግዚአብሔር ሕዝብ የእግዚአብሔር ሰው ትሩፍ ንጥል ነው የሚለው እንደዛ ነው። ጌታ ኢየሱስ በተራራው ስብከት ባስተማረው ላይ እናንተ የምድር ጨው ናችሁ ብሏል። የዓለምን ብርሃን ናችሁ ብሏል አይደለም? ብርሃንነትና የጨውነት ሚና አለ። ያ ማለት ይሰራጫሉ፣ ልክ ነው። በህዝቡ በማህበረሰቡ ውስጥ ተጽዕኖች ግን ምን ነው ዲስቲንክሽናቸውን ግን ይጠብቃሉ። እንደው ዝም ብለው ሌላው የሚያደርገውን አያደርጉም። ሁለት እግር አለኝ ተብሎ ሁለት ዛፍ ይወጣል እንዴ? በተረታችን አይሆንም አይደል? እንደሱ አይሆንም። ሁለት ቦታ አንፈራጦ የለም። መንገዱን ኢየሱስ በተምሳሌቱ እንደተናገረው በሩ ምንድነው አለ? ጠባብ፣ መንገዱ ደግሞ ምንድነው አለ? ቀጭን ነው። ወዴት የሚወስደው? ወደ ህይወት የሚወስደው መንገድ። የሚያገኙትም ጥቂቶች ናቸው ነው ያለው። እሱ ጥቂቶች ነው ያለውን እኔ ምን ላደርግ ይችላል? ያለውን ነው የምነግራችሁ። ወደ ጥፋት የሚወስደውስ በሩ ትልቅ መንገዱም ሰፊ ነው። you can have a party, you can enjoy anything and የሚያገኙ ብዙዎች ናቸው። ግን ሄዶ የሚያደርሰው ጥፋት ውስጥ ነው እና መጠበቅ ያስፈልጋል። ምን ማለት ነው? በሌላ አባባል ትሩፋን የህይወት ጥራት። ብዙ ነገር ሰዎች ሲራኮቱበት የምናየው ነገር አለ። ዝና፣ ክብር፣ ስልጣን፣ ገንዘብ፣ ሀብት፣ የዚህ ዓለም ናፍቆ ብዙ ነገር አለ የሚወጥር። አንዳንድ ጊዜ ፌመስ መሆን አለ። ምንም ይሁን ብቻ የሆነ ነገር አድርገን አነጋጋሪ ሰዎች መሆን። እግዚአብሔር ታማኞች እንድንሆን እንጂ አነጋጋሪዎች እንድንሆን አይደለም የጠራን። እግዚአብሔር ታማኞች ነው ያሉት። በራሳቸው አቅም የሚፍጨረጨሩ ጎበዞች ሳይሆን በጸጋው የተደገፉ ትጉሃን ናቸው ትሩፋን። አንድ ምሳሌ ልንገራችሁ። ከዚህ ጋር በቀጥታ ያያዝ ብቻ እንደው ስለ ካራክተር ለማንሳት ነው። የራይት ወንድማማቾች የሚባሉ ታሪካቸውን ሰምታችኋል። the right brothers ይባላሉ። እነዚህ ሁለት ወንድማማቾች የመጀመሪያ የተሳካ በረራ የአውሮፕ ያካሄዱ ናቸው። የሰው ልጅ ሁሉ ሲጣጣር ኖሮ ሲከሽፍበት የነሱ የመጀመሪያው ተሳካ። እነዚህ ወንድማማቾች ጥብቅ የክርስቲያናዊ ህብረት ካለው ቤተሰብ የተወለዱ ነበር። አባታቸው የአንዲት ቤተክርስቲያን መጋቢ ነበር እና በበረራ ታሪክ ሲወሳ የሚኖር ፈርቀዳጅ ስኬት አከናውነዋል። አሁን የነዚህ ሰው አባት እንዴት እንደሚደሰት አስቡት አይደለ? ኦኬ። ከወንድማማቾቹ መካከል አንዱ ዊልበር ራይት በ45 ዓመቱ ሞተ። ያኔ አባቱ አለ፣ ያ መጋቢ አባቱ። አሁን ልነግራችሁ ያለሁት እሱ በእለት ዴሪው የዛለት ማታ ከመቀበሩ በፊት በማስታወሻው ላይ የጻፈው ላነብላችሁ ነው። በእለት ማስታወሻው ላይ ምን አይቀርም? ገምቱ። ምን ይጽፋል? ይሄ ልጄ በሰው ልጆች ታሪክ በአቪዬሽን ታሪክ ቀዳሚ ፈርቀዳጅ ፓዮኒር ሆኖ የነበረ ማለቱ ይቀራል። መቼም ማንም ልጅ አባት ልጁ ህይወት ውስጥ ያለውን ስኬት ይረሳል? ላነብላችሁ። እንዲህ ነው የሚለው።
ግንቦት 30 ቀን 1912 እንዲህ አለ። ዊልበር ዛሬ በ45 ዓመቱ ከሌሊቱ 9 ሲሆን አንቀላፋ። ይሄ ህይወት ልዩ ነበር። ያልከሸፈ ዕውቀት፣ ለግልፍተኝነት ቦታ ያልነበረው፣ መልካሙን ነገር አስተውሎ አርቆ የሚመለከት፣ ኖረም አንቀላፋም። አውሮፕላን አለ እዚህ ውስጥ። ዊልበር በአባቱ ህይወት ጥሎ ያለፈው የውርስ አሻራ ካራክተር ነው። የማረከው ህይወቱ ነው፣ አኗኗሩ ነው። ተሐድሶ ሚሉ ትሩፋን ህይወታቸው ንጹህ ይሁን። ሁለተኛው የአቋም ሰው መሆንን ይጠይቃል። በእውነታችን መጽናት ማለት ነው። አባባዩ ብዙ ነው። አቋምን ጠብቆ መቆየት ቀላል ነገር አይደለም ወንድሞችና እህቶቼ። ጀማው ጥርግ ብሎ በጥፋት መንገድ ሲሄድ እኔ ሆንዴ የተሳሳትኩት ሁሉ ያስበላል። አንዳንዴ ምናልባት እኔ ሆን ወይ እንዴት የተለየው እስክትሉ የሚያጠራጥር ነገር ይሆናል ዙሪያችሁ። በዚህ ጊዜ አንዳንዶች ትልልቆቹ ሳይቀር ዝም ባሉበት፣ ብዙሃኑን ባደፈጡበት እኔ ምን ቤት ነኝ የሚሉ አሉ። ደግሞ ምን አገባኝ እኔ አሁን እኔ ከነንትና በልጬ ነው ይላሉ። እንዲህ አይባልም። ታሪክ እንዳስተማረን ብዙዎች ዝም ባሉበት፣ ጥቂቶች ስለ እውነት ስለተጋፈጡ ነው እኛ ዘመን እውነት ሳይበረዝ የደረሰው። ቅዱስ አትናቴዎስ አፋሻ ጎንባሹ ጊዜ ለሰጠው ሐሰተኛ ሲያረግድ ዞር በላለ። ይሄ ሰው እንደዚህ ያለ አትናቴዎስ ማለት የሥላሴ ትምህርት የነገረ ክርስቶስ ትምህርት በአርዮስ እንቅስቃሴ ቤተክርስቲያን በተናጠችበት ዘመን ወጥሮ የያዘ ማለት ነው። ከዛስ ምን አለ? ዓለም እውነትን ተጻሮ የቆመ እንደሆነ አትናቴዎስ ብቻውን ዓለምን ተጻሮ ይቆማል አለ። ማለት ዓለም በሙሉ የእውነት ጠላት ሆኖ ቢቆም እኔ ደግሞ የዓለም ሁሉ ጠላት ሆኜ እቆማለሁ አለ ብቻዬን። እንደ አዋጁ መንፈስ ኖረ፣ ተመላለሰ። 7 ጊዜ ከመንበሩ ተግዞት ውስጥ ታሰረ። ግዞት ተሰደደ 7 ጊዜ ከአገልግሎቱ እየተነቀለ። ታሪክ በጣም አስገራሚ ነገር ነው የሚነግረን። ያ ዘመን አለፈ። ምን እንደተባለ ታውቃላችሁ? አትኔሽየስ ኮንትራ ሙንዱም፣ አትናቴዎስ የዓለሙ ተቀናቃኝ ሆነ። ይሄው እኛ ዘመን ድረስ ዘልቆ እውነት ደረሰ። አንዳንዴ እግዚአብሔር እኔ ምን ማድረግ እችላለሁ? እኔ አንድ ደካ ምስኪን አንድ ሰው ከእግዚአብሔር ጋር ብዙ ነው። ከእግዚአብሔር ጋር ነው ወይ ነው ጥያቄው። ዊሊያም ኬሪ ከህይወቱ 40 ዓመታት ቀንሶ በህንድ ሀገር እንዲያሳልፍ ከፍተኛ መነሳሳት የፈጠረለት የመጽሐፍ ቅዱስን ምንባብ ልንገራችሁ። ኢሳይያስ 54 ቁጥር 2 ላይ ነው። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽን ይዘርጉ አትቆጥቢ፣ መጋረጃዎችሽንም ይዘርጉ አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስሞችሽን አጽኚ የሚለው ነው። ዋነኛ የሱ የአገልግሎት መፈክር ከዚህ የተቀዳ ነበር። 40 ዓመት ነው እዛ ሄዶ ያሳለፈው። ቋንቋቸውን አጥንቶ የስብከተ ወንጌል መልእክተኛ ሆኖ ሚሽነሪ ሆኖ እግዚአብሔር በዛ ምድር ለሰራው ስራ አንድ ግለሰብ ምን ይል ነበር እሱ ሲናገር? ከእግዚአብሔር ዘንድ ታላላቅ ነገሮች ተጠባበቅ፣ ለእግዚአብሔር ታላላቅ ነገሮች ሞክር። እግዚአብሔር በህይወቱ ያንን ሰራ እና ለምናምነው ነገር መቆም እንችላለን ወይ በአስቸጋሪ ወቅት? ይሄ ነው አንዱ መመዘኛ። የትሩፍነት መመዘኛው መገለጫው እሱ ነው። ምን እናርግ ለሚለው ኮምፕሮማይዝ አለማድረግ ማለት ነው። አለማመቻመች ማለት ነው። ዋጋ አያስከፍልም እያልኩ ነው። ያስከፍላል፣ ብዙ ነገር ያሳጣል። እሱን ተውት፣ ዝም ብሎ ነው መጥቶ ይጨቀጭቀናል ምናምን ትባይ፣ እሷን ተዋት። በዛችሁ ምንድነው ክርር ማድረግ ላላርጉት እንጂ ምናምን ይላሉ። በተን ሶስተኛ እውነትን ከፍቅር ጋር መያዝ ያስፈልጋል።
ፍቅር በጎደለው እውነት መጨካከን አለብን ማለት አይደለም። ቅድም ለእውነት እንጽና ስል ደግሞ እና ተሰገዋዊ ፈያጅነት ያስፈልጋል። ይሄ ኢንካርኔሽናል ሬሌቫንስ ለምን ክርስቶስ እኛን ለማዳን ሰው ሲሆን ተሰጎ ምን ነው አይደለም እኛኑ አይደል የመሰለው እኛኑ አይደል የሆነው ከኃጢአት በቀር እኛን ስለሆነ አይደል ያዳነን። እኛም ስናገለግል የምናገለግለውን ደግሞ ማህበረሰብ ያለበትን ሁኔታ አውቀን በዛ ልክ ምን መሆን መገለጥ ማገልገል ይገባናል። ተግባራዊ የደቀ መዝሙርነት ህይወት ማለት ነው። የቅዱሳን ህብረት ፍቅር እሱን ችላ ሳንል አይ ቲንክ ማን እንደሆነ ረስቸዋለሁ የሚመስለኝ ግን ዌር ኢዝ ቢ ነው የሚመስለኝ ነው ያልኩት። ምን ይላል እሱ? ከፍቅር የተጣላ እውነት ያለ ፍቅር ከሆነ ማለት ነው ያለ ፍቅር የሆነ እውነት ጭካኔ ነው ይላል። ያለ እውነት የሆነ ፍቅር ደግሞ ግብዝነት ነው ይላል። ስለዚህ እውነትን ከምን ጋራ ከፍቅር ጋራ እንደሱ ያስፈልጋል። የከፋ ቢመጣ እንኳን በእግዚአብሔር ጸጋ ስለ እውነት ለመሞት መዘጋጀት አለብን እንጂ ስለ እውነት ልንገድል አንችልም። ለእውነት ነው ብለን ሰው መግደል ለእውነት ብለን ሰው አንገልም። ለእውነት ብለን ግን ምን መሆን እንችላለን? እግዚአብሔር ከረዳን እሱ ነው ትክክለኛው መንፈስ የትሩፋንነት ህይወት እሱ ነው። ስለ እውነት መዘመር ያለብንን ያህል ስለ እውነት ማልቀስ ይኖርብናል። ስለ እውነት መከራከር የሚያስፈልገውን ያህል ስለ እውነት ዝም ማለትን መልመድ ይኖርብናል። አስተምህሯዊ ርቱዕነት ያ ማለት ዶክትሪናል ኦርቶዶክሲ አስፈላጊ ነው፣ ልክ ነው። ያ እንደሚያሳስበን ሁሉ ደግሞ ነብያዊ ተጋፋጭነት ፕሮፌቲክ ኮንፍሮንቴሽን ያስፈልገናል። አስፈላጊ በሆነበት ቦታና ሁኔታ ትሩፋን እንደሱ ነበሩ። ኤልያስ እንደዛ ለሚሆነው አካብን አልተጋፈጠው፣ አመፀኞቹን አልተጋፈጠም፣ የበዓል ነቢያትን አልተጋፈጠም፣ ኤልዛቤልን አልተጋፈጠም። ማን አልተጋፈጠም? ኮንፍሮንት ግን እውነቱን መጠበቅ ደግሞ አስፈላጊ በሆነ ላይ ኮንፍሮንት ማድረግ ያስፈልጋል ነው። የትሩፋንነት እሱን ይጠይቃል። አራተኛውና የመጨረሻው ትሩፋን በጸሎት የሚተጉ ናቸው። ብዙ ንባብ ላነብ እንደምችል በእግዚአብሔር ቃል ሙሉ እንደሆነ ታውቃላችሁ። ግን እኔ ማንበብ የምፈልገው መዝሙር 85 ነው። አሁን ከቁጥር 4 እስከ 6 ያለውን ላነብ። መድኃኒታችን የሆንክ አምላክ ሆይ የተሐድሶ መዝሙር ነው እሱ መዝሙር በነገራችን ላይ መልሰን በእኛ ላይ የተቃጣውን ቁጣህን መልሰው። የምትቆጣን ለዘላለም ነውን? ቁጣህስ ከትውልድ እስከ ትውልድ ይቀጥላልን? ቁጥር 5 ይላል። ቁጥር 6 ሕዝብህ በአንተ ሐሴት ያደርግ ዘንድ መልሰህ ሕያዋን አታደርገንምን? እግዚአብሔር ሆይ ምሕረትህን አሳየን፣ ማዳንህን ለግሰን ይላል። መልሰን አድሰን ቡቬኑ የሚል ቃል ነው ዕብራይስጥ። ሪስቶራስ መልሰን አድሰን ገንባን እንደገና ስራን ቁጣህን መልስ በቃበል መልሰን ይላሉ። ያለ እግዚአብሔር እርዳታ የተመለሰ ሰው አለ? የለም። ከቁጣው ለማምለጥ ከመዓቱም ለመሰወር ይጮሃሉ መልሰን። ቀጣዮቹ ቁጥሮች ሪቶሪካል በሆነ ጥያቄ ሪቶሪካል ጥያቄዎች የሚባሉት መልሳቸው ውስጡ ያለ ማለት ነው። ጥያቄ ናቸው ግን መልሳቸው እዛው አለ እና ይጠይቃሉ። የምትቆጣን ለዘላለም ነውን? ለዘላለም አይደለም ማለት ነው የምትቆጣን። ቁጣ እስከ ትውልድ ይቀጥላልን ካሉ በኋላ ቁጥር 6 ነው እሱ ላይ ላተኩር። አቤቱ ትመለሳለህ ታድነንማለህ፣ ሕዝቡም ባንተ ደስ ይላቸዋል ይላል። በሌላ እትም ላይ ይሄ ከዚህ ላይ ነው አሁን ያነበብኩት። አዲሱ መደበኛ ትርጉም ደግሞ እንዲህ ይላል፣ ሕዝብህ ባንተ ሐሴት ያደርግ ዘንድ መልሰህ ሕያዋን አታደርገንምን ይላል። ሕያው ቃል የሚለውንም አይቼዋለሁ። እንደዚህ ይላል፣ ሕዝብህ ባንተ ደስ ይለው ዘንድ ዳግመኛ መንፈሳዊ መነቃቃት አትሰጠንምን ይላል። አዲስ ትርጉም ደግሞ የሚባለው አለ። በ2000 ዓመተ ምህረት እንደገና አርቶት የተሰራለት በ1980 ታትሞ አዲስ ትርጉም እሱ ደግሞ እንዲህ ይላል፣ እኛ ሕዝብህ ባንተ እንደሰት ዘንድ እንደገና ሕይወት አትዘራብንምን። ከነዚህ የጨመኩት እንዲህ የሚል ነው፣ ሕዝብህ ባንተ ሐሴት ያደርግ ዘንድ እንደገና አታበጀንምን። እግዚአብሔር መልሶ በሕይወት ያኖራል
ለሙታን ሕይወትን የሚሰጥ አምላክ እሱ ብቻ ነው። የሞቱብንን ነገሮች ሕይወት ሊሰጣቸው የሚችለው እሱ ብቻ ነው። ካረዳን ምንም ልናረግ አንችልም። በጉልበት የሚሆን ነገር የለም። በሰው ዘዴ የሚሆን ነገር የለም። በሰው ጥረት የሚሆን ነገር የለም። መለኮታዊ እርዳታ ያስፈልጋል። የተጨነቀ እግዚአብሔር አንድ ነገር እንዲያደርግ ይለምናል፣ ይጠይቃል። ብዙ ነገር ፈራርሷል። የጸሎት ሕይወት ሊሆን ይችላል ያንዳንዱ፣ ታማኝነት፣ ቅንነት፣ ለእግዚአብሔር ያለ ፍቅር፣ ለወንድሞች ያለ ፍቅር። ምን ያልወደመ ነገር አለ? ያስቀመጥነው ቦታውን ለቋል። የጠበቅነው እንዳልጠበቀው ሆኗል። እንዲህ አይነት ሁኔታ በእኔና በእናንተ ዘንድ ብቻ ግን የደረሰ አይደለም። ብዙ የእግዚአብሔር ሰዎች ያለፉበት ነው። ኤርምያስ በአንድ ወቅት እንዲህ አለ፣ ሰላምን በተስፋ ተጠባበቅን፣ መልካምም አልተገኘም። መጠገንን በተስፋ ተጠባበቅን፣ እነሆን ድንጋጤ ሆነ ይላል ኤርምያስ 8:15። ይሄ ብቻ ግን አይደለም። እዛው ላይ 8:21 ላይ ሄዱና እንዲህ ይላል፣ በሕዝቤ ሴት ልጅ ስብራት እኔ ተሰብሬአለሁ፣ ጠቁሬም አለሁ፣ አድናቆት ይዞኛል። በገለአድ የሚቀባ መድኃኒት የለምን? ወይስ በዚያ ሐኪም የለምን? የወገኔ ሴት ልጅ ፈውስ ስለምን አልሆነም? እየጸለዩ እየጾሙ እየተጋን እንዴት ተመልሶ አዙሪት እዛው እንዴት እንሆናለን ይላል። ነገር ግን ብዙ ነገር የጠበቅነው እንዳልጠበቀም ቢሆን ግራ መጋባት ቢገጥመን እግዚአብሔር በልዕልና ዙፋኑ ከፍ ብሏል። ሕይወት መስጠት የሚችለው እግዚአብሔር ብቻ ነው። እንደገና እንነሳለን። በሞት ጥላ መካከል እንኳን ብንሄድ እግዚአብሔር እሱ ከኛ ጋር ነውና ክፉን አንፈራም። የትሩፋኑ ልመናና ጸሎት ይሰማል። መጸለያችንን እንቀጥል። መሻታችን ግን ጥልቅ ይሁን። ልክ ኢሳይያስ 64:1 ላይ እንደ ጮሁት አይነት እነሱ ምን አሉ? ምን አለ ሰማያትን ቀደህ አንድ ጊዜ ብትወርድ፣ ተራሮች ምናል ቢናወጡ። ሰማያትን ቀደህ ብትወርድ አመጣጡ ማለት ነው። እሱ የትም ያለ ነው፣ ግን አመጣጥ ብርቱ በሆነ መንገድ ቀደህ ብትወርድ። ዝግ እኮ ሆኖባቸው ነው እኮ ጸሎት፣ ዝግ ሆኖ እኮ ነው፣ ድርቅ ብሎ እኮ ነው። በቃ ምንም ብዙ ጥያቄዎች፣ ብዙ ጥንቅጦች በሞሉበት ዓለም ነው የምንኖረው እኔና እናንተ ወንድሞቼና እህቶቼ። ብዙ ነገር ባልተሞለሰበት ዓለም እንኖራለን። ብዙ ነገር ባናወጠው ማህበረ ምእመናን ውስጥ እንመላለሳለን። እግዚአብሔር ግን ከከበቡን ማዕበሎቻችን በላይ ነው። ብርታቱን ማሳየት ይፈልጋል። የሚጸልይ ትሩፍ ግን ይፈልጋል። የሚጸልይ በጸሎት እንትጋ። እርስ በርሳችን በጸሎት እንተሳሰብ። እግዚአብሔር በመንፈሱ ኃይል እንዲያድሰን። ሰው ሰራሽ እሳት ሳይሆን እግዚአብሔር የሚልካት እሳት ትምጣ። ሰው ያነደደው እሳት አይደለም፣ እንግዳ እሳት አይደለም፣ እንግዳ ልምምድ አይደለም። አልታከታችሁም? የሰው ትምህርት ያደክማል በጣም። ያንንም ሞከርነው፣ በዚህ ምንጭ ፈለቀ ሄድን፣ በዚህ ጋር ወጥን፣ ያን ሰማን፣ ያን እዛ ጋር ሄድን፣ ተመልሰን ያው ነን። ልባችን ያውቀዋል። እና ቅድም እንዳልኩት ግን ብርቱ ጸሎት፣ ይሄ የፉከራ አይነት አይደለም። እንዲያውም እንደነዚህ አይነት የትሩፋን ጸሎት ሚስጥራዊ ነው። የሚጸልዩ መሆናቸው እስከማይታወቅ ድረስ ግን እየጸለዩ ያሉ ሰዎች ይፈልጋል። ጆን ኖክስ ስኮትላንዳዊ፣ ጸሎቱ ብዙ ጊዜ መጽሐፍ ላይ አንብባችሁ ሊሆን ይችላል። ስኮትላንድን ስጠኝ አለዚያ እሞታለሁ በሚል ጸሎቱ ነው የሚታወቀው። እግዚአብሔር ስኮትላንድን ስጠኝ፣ ለወንጌል ስጠኝ፣ ለጌታ ኢየሱስ ስም ክብር ስኮትላንድን ስጠኝ። ከሰው የእይታ አቅጣጫ ይሄን ብናየው የስኮትላንድን የተሐድሶ እንቅስቃሴ አዋልዷል። እግዚአብሔር መለሰለት በዘመኑ። የሚገርማችሁ የስኮትላንድን ናጣት። በህዝቡ መካከል መንፈሳዊ መነቃቀት መጣ። ያ ጸሎት አሳብሮ አውሮፓን እስከ አሜሪካ ድረስ የሄደ ነው። በኋላ ላይ
በእነሱ ዘመን የተነሳ ያታድሶ ጊዜ ኳስ ሜዳ ሄዶ የነበሩ ጋዜጠኞች የሚዘግቡት በማውጣታቸው ህዝቡ ስለማይሄድ ማለት ነው። ቤተ ክርስቲያን መጥተው ጋዜጣቸው ባዶ እንዳይሆን የቤተ ክርስቲያን ዘገባ ይጽፉ ነበር። ለውጥ ሲሆን የሚታይ ሰካራሞች፣ ሌቦች፣ አመንዝሮች፣ ኃጢአተኞች በንስሐ ተመልሰው ተሰብረው ተለውጠው በይፋ እየታየ አሁንኛ በድምጥ ማጉሊያ ነው መታወቅ የፈለግነው። እስቲ አንድ 17 ጊዜ ኢየሱስ ጌታ ነው እንላለን። አሁን እንትን እንኳን ለሰው እንኳን እንቅልፍ አንሰጥም። አረ እንደው እባክህ መዝሙሩን ቀነሳሉ እንደው እንተኛበት ሲባል ተቃጠል እስቲ ጨመር አድርገው ነው የምንለው እንጂ በዚህ ግድግዳ በኩል ምናምን ነው የምንለው። የዚህ ሰው ጸሎት የብሪት አይመስለኝም። ጥልቅ ልባዊ መሻት ነው። የስኮትላንድ ህዝብ በወንጌል እንዲለወጥ ከመፈለግ የመነጨ ነው። መፈክሩም አንድ ሰው ከእግዚአብሔር ጋር ብዙ ነው የሚል ነበር። ስለ ትሩፋን አንድ ሊሆን ይችላል ጥቂት ብዬል እሱ ግን ይላል one man with God in always in the majority ብቻዬን በሆነም ብዙ ነኝ። ለምን እግዚአብሔር አለ ነው የሚለው። የስኮትላንዷ ንግስት ካቶሊክ ሜሪ ከተባበረው እና በመላ አውሮፓ ከሚገኘው ወታደራዊ ሰራዊት ይልቅ የጆን ኖክስ ጸሎት ያስፈራኛል ብላለች። ይሄን የኖክስን ጸሎት ሳይ ትዝ የሚለኝ ጳውሎስ ነው። ብዙ ሐዘን ቅድም ያልኳችሁ የማያቋርጥ ጭንቀት። አሁን ሐዋርያው ጳውሎስ ምን አይነት ዘዴ ልከተል እስራኤላውያን አንዴ ላመጣቸው ብሏል። በቃ ሰልፌ ላምጣው ዲንዲ ባቀርብለት በተነትንለት ለተአምራት እስከሆነ በአገልግሎቱ ተአምር ይታይ ነበር ጳውሎስ አለ። ግን ምን ታረጉታላችሁ? እንደዛ አልሆነም። ሊቀይረው በሱ እጅ አይደለም። ሰዓቴን ስፒን አርጌ በፈለኩት መንገድ ላዞረው እችላለሁ። እንደሱ ሊያረጋ አይችልም ጳውሎስ። ስለዚህ ምን አለ? ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና ነው የሚለው። አስባለሁ አሁን ጳውሎስ አንድ ሰው እርጉም ሆኖ ሌላው ይድናል የሚል ትምህርት አለው። ሌላ ቦታ አስተምሯል እንዲህ አይነት መጽሐፍ ቅዱስ ይናገራል ስለ እንደዚህ አይነት። ታዲያ ሳይገባው ነው ቱ ዛት ኤክስቴንት የጸሎቱ የምጡ ብዛት እኔ ልረገም ልጥፋና ይዳኑ ብሎ አንድ ቀን አሰብኩ አይደለም የሚለው። እጸልይ ነበረ የጸሎት ርዕስ ይዞ ማለት ነው። ሮሜ 11 ላይ ምን ይላል? ወንድሞቼ ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ለህዝባችን ለሀገራችን ህዝብ ያለን ጸሎት ይህ ነው። ስለ ህዝባችን በዚህ ሁኔታ የጸለይ ነው መቼ ነው? በዚህ ልክ በዚህ መጠን የቃተትኩት መቼ ይሆን? ላጠቃል የእግዚአብሔር ሥራ በመንፈስ ቅዱስ ኃይል በእኔና በእናንተ መሳሪያነት ይከናወናል። እኔ ምን እጠቅማለሁ አትበሉ፣ ታዋቂ አይደለሁምም አትበሉ። ታዲያ ምን ታረጉ? የተቻላችሁን አርጉ። እግዚአብሔር የሚፈልገው በእናንተ በሰጣችሁ ልክ ነው። እኔ የሚጠበሰጠኝ ልክ ነው። ሰዎች የተለያየ ስምና ትርጉም ይሰጡት ይሆናል፣ ዋጋችሁ ግን አይጠፋም። እግዚአብሔር ታማኝ አምላክ ነው። አንድ ታሪክ ላስታውሳችሁ። ማርቆስ 14 ላይ ነው ያለው ታሪኩ። ከቁጥር 2 እስከ 8 ቤት አንብቡት እናንተ። በቢታንያ በለምጻሙ በስምዖን ቤት ራት ነው የሆነ ብቻ ማዕድ ኢየሱስ ተጋብዞ ሄደ። እዛ ያለ እንግዲህ በወንዶች በሚበሉበት ቦታ ሴቶች አይገቡም ማዕድ ለማቅረብ ካልሆነ በቀር። ድንገት አንዲት ሴት ተወርውራ ከቻለች። ከዛ ሽቶ ይዛለች ይላል። ሽቶዋን ከፈተች አይልም፣ ቷ አረጋ ሰበረች ይላል። የሚገርም ነው። የአልባስጥሮስ ቢልቃጥ ይዛ መጣች፣ ናርዶስ የሞላ ሰበረች። ከዛስ ኢየሱስ ማዕድ ላይ ነው የተቀመጠው ማለት የበሉ ነው ያሉ በገበታ ዙሪያ እላው ላይ ያፈሰሰችው ይላል። ቀባቸው አለ የሚለው አንዶ ቀዶቀች። የሚደረገው ሁሉ ግራ የሚያጋባ ነው። ሰዎቹ መተቸት ጀመሩ። አንዳንዶች ይሄ ሽቶ ጥፋቱ ለምንድን ነው አሉ ይላል። ምን አገባ? ያንተ ሽቶ አይደል? በሰው ሽቶ ለምን ይጣፋል? ለምን እንዲደረጋል? ምን አስተያየት ውይይት ምን? ከዛ ይሄ ብቻ ነው ዋጋው ሁሉ አወጣው 300 ዲናር ያወጣ ነበር፣ ድሃም እንደግፍበትን አሉ።
የልማት ስራ ምናምን ነው የሚሉት። ወይ ጉድ! ከዛ እሱ ብቻ ነው በራሳቸው ይቆጡ ነበር ይላል። ተቆጡ። ከዛስ ነቀፏት ይላል። ተቿት ማለት ነው። አንድ ቦታ ተናግሬያለሁ። አንዳንድ ሰው ለመተቸት እኔ በትችትማ ምን ሰው ነው በተገቢ ትችት ማለት ነው። ግን ዌዝሊ ጋር ይመጣና እንዲህ ብሎ ይነግረዋል። መክሊቴን አገኘሁ አለው። እሁድ ነው ደግሞ ሰብኮ ሲወርድ ነው። ለጆን ዌስሊ እኮ ነው። ምንድነው ሲለው ትችት አለው። ዌስሊ ደግሞ ያው ጠቢብ አይደል? ወንድሜ አሁን ወደ ቤት ትሄድና እቺን መክሊትህን አርቀህ ቆፍረህ ትቀብራለህ፣ ጌታም አያዝንብህም አለው። ምክንያቱም የሙሉ ጊዜ ትችት የሚባል ስጦታ የለም። ልክ ነቀፏት ይላል። ከዛ ቁጥር 8 ላይ የሚገርም ነገር ኢየሱስ ቆቆ ያረጋጉት ነገሩን። እኔ አንዳንድ ሐሳብ አይደለም ያለው ወይም ምን መሰላችሁ ሽቶ እኮ በሚቀርብ አላለም። ድንገት የመጀመሪያው ቃል እንዲህ የሚል ነው ከአፉ የወጣው፣ የተቻላትን አደረገች አለ። አስቀድማ ለመቃብሬ ሥጋዬን ቀባች፣ ያላያችሁትን አረቃየች እሷ። እውነት እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማንኛውም ስፍራ እሷ ያደረገችው ለእሷ መታሰቢያ እንዲሆን ይነገራል። 4 ነጥብ። ወድቆ ይቀራል የለም። ይሄው እኔም ለመታሰቢያ ተናገርኩ። ይሷል ይነገራል ብሏል። ያቺ ዋጋ አግኝታ የተቻለህን አርግ፣ እግዚአብሔር የሰጠህን አርግ፣ ባንተ በሚሰራው ልክ አርግ፣ እንደሱ አርጊ። እኔ እኮ መጸለይ ሌላ ነገር አለ። በቃ መጸለይ ቀጥይ። በስራ ቦታ በታማኝነት መኖር ክርስትናን ይገልጥ የለም። በታማኝነት መኖርህን ቀጥል። ሱቅ ነች አለችህ፣ እሷ ጋር ሰዎች ይመጡ የለ፣ በትህትና አናግርሃቸው፣ ሸኛቸው። ሌሎች ቦታ ያልታየ ሐኪም ነህ፣ እያከምክ አይደል? ማከምህ በራሱ ድንቅ ነገር ነው። ሁሉም ሐኪሞች የተባረኩ ናቸው፣ እያከሙን ነውና። ይበልጥ ደግሞ በፍቅር እያናገሩ የሚያክሙ አሉ አይደል? እንደነሱ ታማኝ ሰዎችን ቀና ብሎ በአክብሮት የሚያናግራቸው ላጡ አክብሮት አናግራቸው። የተቻለህን አርግ። አባት አይደለህ እናት አይደለሽ፣ ልጆች ጋር ጸልይ፣ ለነሱ መጽሐፍ ቅዱስን አንብቢ። የተቻለህን አርግ። የግድ ዓለሙን ማጥለቅ አይደለም። በቃ ዓለሙን መለወጥ ባንችል የአንድን ሰው ዓለም እንድንለውጥ ግን እግዚአብሔር ሊጠቀምብን ይችላል። ትሩፍነት እንደሱ ነው። እኔ እኮ እንትን አልሆንኩም፣ በየእንትኑ አልዞርኩም። አንዳንድ ሰው በቃ በመላው ዓለም ጌታ ገና አዙሮኝ ምናምን ከፈለገ ያዞርሃል አስፈላጊ ከሆነ። ግን መዞር የተለየ መለያ አይደለም፣ መጥፊያም ሊሆን ይችላል። ሐናንያ የሚባል ሰው በአዲስ ኪዳን የት እንዳለ ታውቃላችሁ? ስንት ሐናንያ ያለው በአዲስ ኪዳን? አንድ ሰው ነው ያለው። እሱም የተጻፈው ራእይ ላይ ነው አይደል? ማቴዎስ ወንጌል ውስጥ አለ የለም? በመልእክታቱ ውስጥ ታገኙት የለም? የት ነው ያለው? ሐዋርያት ሥራ 28 አለ፣ 1 ላይ አለ፣ 18 አለ። የት ምንም 9 ላይ አንዴ ነው ብቅ ያለው። ምን አድርጎ ሲጸልይ በጸሎት የተጋ ሰው ነበር። ሲጸልይ ነው በቃ እወቁ ሐዋርያት እንድታውቁ ነው እየጸለይኩ ነው፣ አንድ የጸሎት ቡድን አቋቁሜ ያላለም በቃ በጸሎት የተጋ ሰው ነው። ሳውል ሲቀየር ጌታ ሲያገኘው ወደ ሐዋርያት አላከው። መምጣት ያለበት ኢየሩሳሌም አልነበረም። በሐዋርያቱ እግር ስር ቆሞ ተናዞ ነበር እሱ። እግዚአብሔር ግን ደስ አላደረገውም። ወደዚህ ስሙን ሌላ ቦታ ወደማናቀው ሐናንያ ወደሚባል ሰው ላከው ማለት ነው። ሰተት ብሎ አይኑ የጨለመ ሰው እየተንከታተለ ፈልጎ መጣ። መንፈስ ቅዱስም እንዲህ አለው፣ አሁን ይመጣል ሳውል ይሄ ሊገለን አዎ ይመጣል አለው። ሐናንያ የሚባል ሰውም ሲጸልይለት አንተ አይደለም ያለው እኮ ሐናንያ የሚባል ሰው ማለት አንተ ከዘመናት በፊት ለካ እግዚአብሔር እሱን ይወስድ በቃ ለዛ ያላማ አይኑ ላይ ሆነ ወደቀ። ከዛስ ምን ተነስ፣ በመንገድ የታየ ናዝሬቱ ኢየሱስ ነው። አሁን ስለምን ተነስ ተጠመቅ፣ አጠመቀው ጳውሎስን። ከዛ በኋላ ሐናንያ የት ቦታ ሲያገለግል አይተነዋል? የትም ሲሰብክ ነው፣ የትም ሙታን አስነስቶ የለም። በሱ ጸሎት የተደረገለት
በሱ እጅ የተጠመቀው ሳውል ጳውሎስ ሆነ። የተቻለህን አርግ። ትሩፍነት እንደሱ ነው። ቀርጦ የቀረ አማኝ የለም። እግዚአብሔር ይባርካችሁ። ከትሩፋኑ ወገን ያርገን። እንደ ቸርነቱ መጠን እንደ ርኅራኄው